ውድና የተከበራችሁ በመላው ዓለም የምትገኙ አድማጮቻችንና ተከታዮቻችን በዛሬው ዕለት ከጀዋር መሐመድ ጋር ልዩ ቆይታ እናደርጋለን። ጀዋር መሐመድ በኢትዮጵያ ፖለቲካ ውስጥም ሆነ በኢትዮጵያ ሰላማዊ ትግል ውስጥ የሚታወቅ ግለሰብ ነው። በተከታዮቹ ዘንድ በፈጠረው ተጽዕኖ ሳቢያ ተቀናቃኞቹ ጀዋር መሐመድ ህገወጥ ተግባራትን ፈጽሟል፣ መታሰር አለበት፣ ለህግ መቅረብ አለበት በማለት ተቋማቸውን እያሰሙ ይገኛሉ። ደጋፊዎቹ ደግሞ በመላው ዓለም የሚገኙ ደጋፊዎቹ ለኦሮሚያ ህዝብም ሆነ ለኢትዮጵያ ህዝብ የተስፋ ብርሃንን እየሰነቀ ነው በማለት ያሞካሹታል። ጀዋር መሐመድ በኢትዮጵያ ፖለቲካ ውስጥ እንግዲህ አወዛጋቢ ወይም ኮንትሮቨርሻል ፊገር ነው በማለት በምዕራቡ ዓለም ያሉ የመገናኛ ብዙሃን ስለሱ በስፋት ይጋብዛሉ፣ ይናገራሉ። ዛሬ ጀዋር መሐመድን እንግዳ አድርገን ጋብዘነዋል። እዚሁ ዋሽንግተን ዲሲ ውስጥ ጀዋር እንኳን ወደ ዋሽንግተን ዲሲ በሰላም መጣ። ታሪክ እንኳን በዳግም ተገናኘን። እንግዲህ ጀዋር እንደምታውቀው በአሁን ሰዓት ኢትዮጵያ ውስጥ ያለውን ሁናቴስ በምንመለከትበት ሰዓት ወይ ከኔ ጋር ሁን ወይም ደግሞ የኔ ባላንጣ ሁን ቢውዛስ አጌንስታስ የሚል አመለካከትና አስተሳሰብ በጣም ተንሰራፍቶ ይታያል ማለት ነው። በዚህ ሂደት ውስጥ መነጋገር፣ መወያየት፣ መጠያየቅ፣ ላለመስማማት መስማማት እነዚህን የመሰሉ የዲሞክራሲ እሴቶችን ለማስረጽ አንተን ለማናገር ወስነናል ማለት ነው። ተመሳሳይ በሆነ መልኩ እንግዲህ አንተ ለመናገር ፍቃደኛ እንዳልሆንክ ወይም ደግሞ በውይይት የማታምን ተደርጎ የሚታይበትም አካሄድ አለና በዚህ ሂደት ውስጥ ምናልባት እዚህ ዋሽንግተን ዲሲ ውስጥ ፈርቀዳጅ ብንሆንም አንተስ እንዴት ነው? ከሌሎቹ ጋር ለመነጋገር ለመወያየት ዝግጁ ነው ወይ? እንደምታውቀኝ አይደለም ከወንድሞቼ እና ከሀገሬ ህዝቦች ጋር ከሰይጣንም ጋር ቢሆን ለመወያየትና ለመነጋገር በማንኛውም ጊዜ ዝግጁ ነኝ። በማራመደው ሀሳብ ደም በመቆምለት ዓላማ ሙሉ ኮንፊደንስ አለኝ። በእውቀት የተመራ በእውነት ላይ የተመሰረተ ዓላማና ስትራቴጂ ነው የምናራምደው ብዬ ነው የማምነው። ስለዚህ አይ ቲንክ በኢትዮጵያ ፖለቲካ ውስጥ ለእኔን ያህል ለሚዲያውም አክሰስብል የሆነ ከሁሉም የፖለቲካ ጎራ ጋር የሚወያይ ሰው ብዙ ያለ አይመስለኝም። እንደምታውቀው እንግዲህ እዚህ አብረን ያረጀ ነው። ከሁሉም ሚዲያ ጋር እንቀራረባለን። መጀመሪያ ላይ ያነሳኸው ነገር ይሄ ወይ ከኔ ጋር ነህ ወይ ጠላቴ ነህ ወይ ዘመዴ የሚለው ወይ ወደ ግራ ወይ ወደ ቀኝ የሚለው ታሪካዊ ሂደት አለው እድገቱ። በኢትዮጵያ ፖለቲካ ውስጥም በዓለም ፖለቲካ ውስጥም መኒኬን ቪው የምንለው የነገሮችን ነጭና ጥቁር ብቻ ራይት እና ሮንግ የሆነ ብቻ አድርጎ መሀል ላይ እንደሌለ አንድ ሰው ለምሳሌ በዚህ ውሃ ላይ ማትስማማ ከሆነ በቡናው ላይ እንደማታስማማው አስመስሎ ማቅረብ የተለመደ ነው። ከዛ አንፃር ነው እንጂ እኔ ኢንፋክት ኢትዮጵያ ውስጥ ጠላትም አለኝ ብዬ አላስብም። እንደ ጠላትም መታየት አለብን ብዬ አላስብም። ባላንጣዎች አሉን፣ አድቨርሰሪስ የምንላቸው። ከአድቨርሰሪዎች ጋር ትከራከራለህ፣ ትታገላለህ፣ አስፈላጊ ሲሆን ደግሞ ትወያያለህ፣ ትደራደራለህ። ስለዚህ በማንኛውም ጊዜ በማንኛውም ቦታ ከማንም ሰው ጋር ከማንም ቡድን ጋር ለመወያየት ዝግጁ ነኝ። ይሄ ደግሞ የምናገረው ብቻ አይደለም፣ በተጨባጭም የማሳየው ነው። በቅርቡ ግን በተለይ ወደ ሀገር ከመጣሁ ወዲህ የሚዲያ አቅርቦት ቀንሻለሁ። የሚዲያ ላይ መቅረብ የቀነስኩበት እንዲሁም ደግሞ በየቦታው መናገር የቀረስኩበት ያለኝ ጫና ኢንፍሉዌንስ በጣም ከፍተኛ ከመሆኑ የተነሳ የኔ ቃላቶች የሚያመጧቸው ሂደቶች ስላሉ በዛ ምክንያት ነው ወደ መቀነስ ያደረኩት። ጊዜና ቦታን ሁኔታን መምረጥ ኮሜንት የማደርግባቸውን ቶፒኮች ኢሹዎች የመምረጥ ነገር አለ እንጂ ከዛ ያለፈ ግን ለመናገር ለመወያየት የማፍርም የምወዝንም አይደለሁም። ጀዋር በጣም አመሰግናለሁ። እንግዲህ አገሪቷ በጣም አጣብቂኝ ውስጥ ነው ያለችው በአሁን ሰዓት። ሁሉም ወደ ተለያየ ጽንፍ እየሄደ ነውና በተለይ ወደ መሀል በመምጣት የሚያነጋግር የሚያቀራርብ የሚያወያይ አካል ያስፈልጋል የሚል ግምት አለ። እንግዲህ በዚህ መልኩ እንግዲህ ሁሉም ወገን ተቀራርቦ ተነጋግሮ ለዚች ሀገር መፍትሄን ያመጣል የሚል ሀሳብ ይኖረኛል። በኦክቶበር 22 ሌሊት ላይ ወይም ኦክቶበር 22 ምሽት ላይ እንግዲህ ጠባቂዎችህ
በድንገት እንዲነሱ ትዕዛዝ ተሰጥቶ ነበረ እና ይህንን ተከትሎ ከፍተኛ የተፈጠሩ ነገሮች አሉ ማለት ነው። ስለዚህ እንዴት ነው ይሄ ጠባቂዎች እንዲነሱ የተደረገበት ሂደትን ተከትሎ ደግሞ ሁከት ተፈጥሮ እስከ 86 የሚሆኑ ሰዎች ሞተዋል። በተለይ በዚህ በዲያስፖራ ያሉ አካላት አንተን ለ86 ሰዎች መሞት ተጠያቂ በማድረግ የተለያዩ ስራዎችን ሲሰሩ እናያለን ማለት ነው። በመጀመሪያ ደረጃ እንዴት ጠባቂዎች በዛ በውድቅት ሌሊት ሊነሱ ቻሉ? በመቀጠል ደግሞ ይሄ ነገር እንዲከሰትና እንዲፈጠር ያደረገው አካል ማን ነው? የመንግስት ባለስልጣናት አሉ ወይስ ሌሎች በመንግስት ውስጥ ሰርገው የገቡ ሰዎች አሉ? ይህ ካልሆነ ደግሞ ማን ነው ይሄ ነገር እንዲከሰት ያደረገው? አንተን የሚቀናቀኑ አካላት በመላው ዓለም ያሉ አካላት የለም፣ ጀውሃር ራሱ ፈጥሮ ራሱ አቀናብሮ የሰራው ስራ ነው እና በማለት እንግዲህ የተለያዩ ምክንያቶችን ሲሰጡ ይታያሉና ይሄንን እንዴት ታብራራዋል? በእውነቱ ይሄ የግድያ ሙከራ ነበርን? እስቲ ገለጸው። እኔም አልፎ አልፎ ሰማዋለሁ። በጣም አሳዛኝ ክስተት ነው። ያን ለዛ ድርጊት እኔን ተጠያቂ ማድረግ የሚፈልጉ ወገኖች በጣም ይገርሙኛል። ምናልባት የግድያ ሙከራውን ሞክረው ባለመሳካቱ የተናደዱ ቡድኖች ይመስሉኛል። በሚዲያቸው ላይ አይተው እንደሆነ እሱም ቢሞት ኖሮ እሱ ቢገደል ኖሮ እኮ ተከታዮቹ ለ2 ሳምንት ቢረብሹ ነው፣ ከዛ በኋላ ሁሉም ነገር ወደ ባለበት ይመጣል፣ በኩርድ መንግስት የኩርድን አመራር እንደታሰረው ምናምን የሚል ነገር ስታይ ምናልባት ከቁጭት ተነስቶ ይመስለኛል። የሆነው ነገር በጣም ግልጽ የሆነና እኔ ብቻ ሳልሆን የነበሩት የሴኩሪቲ ሰዎችም የኦሮሚያ ክልል ፕሬዚደንትም የፌዴራል ፖሊስ ኮሚሽንም በግልጽ ለህዝብ ፊት ለፊት ያመነው ነው። ይሄም የሆነው ነገር በዛ ሌሊት እኔ ከተኛው በኋላ ወደ እኩለ ሌሊት አካባቢ 2 የፌዴራል ፖሊስ መኪና መጣ ወደ ቤቴ። 4 የፌዴራል ፖሊስ ልጆች እኛ ጋር አሉ። እነዛን ውጡ እቃችሁን ያዙና መሄድ አለባችሁ ተባሉ። ልጆቹ በዚህ ሰዓት እንዴት ነው የምንሄደው? ቀለምን አልተነገረንም። የኛ ተተኪስ ማን ነው ሲባል ይሄ አይገባችሁም ውጡ ነው የተባሉት። እሺ እንግዳው አትሊስት ሌላ መላ እንዲፈጠር ሌላ ጥበቃ እንዲያዘጋጅ እንንገረው ሲሉ አትንገሩ ነው የተባሉት። ስለዚህ ልጆቹ በጣም ስለተጠራጠሩ እሺ እቃ ይዘን እንወጣለን ብለው ወደ ውስጥ በመግባት እኔን ቀሰቀሱኝ። መጀመሪያ ያላመንኳቸው ነበር። ይሄ ክስተት ይሄን ነገር ምንድነው የሆነው? ብዙ ነገር ሀሳቤ ውስጥ መጣ እና ስለዚህ ስላላመንኳቸው ለኮማንደራቸው ደወልኩለት። ትእዛዝ ለሰጠው ኮማንደር ደወልኩለት። ምንድነው የሆነው ስለው እኔ ጌታዬ ትእዛዝ ነው የተሰጠኝ፣ ከላይ ነው የተሰጠኝ ትእዛዝ አውጧቸው ነው። እሺ ማድረው ጠዋት መውጣት አይችሉም፣ ውጡ ተብለዋል፣ መውጣት አለባቸው አለኝ። ከዛ በኋላ እንዴት ታደርጋለህ? ምን አይነት ሙከራ ነው እያደረጋችሁ ያላችሁ? ምንድነው እዚህ ሀገር እየሰራችሁ ያላችሁ? ስለዚህ አሁን ሶሻል ሚዲያ ላይ ስለማንነት ሳለጥፍ ምን እየሆነ እንደሆነ ንገረኝ ስለው ጊዜ የታዘዘው ማን እንዳዘዘ በሙሉ ነገረኝ ማለት ነው የፖሊስ ኮማንደሩ። በዚህ ሰዓትም የመንግስት ትእዛዝ ነው ብዬ አላሰብኩም። ምናልባትም ሮግ ኤሌመንት የሆኑ በራሳቸው ተነሳሽነት የሚንቀሳቀሱ ሊሆኑ ይችላሉ። እንዳውም መጀመሪያ አካባቢ አእምሮ ውስጥ የተከሰተው ምናልባትም እንዴ የመፈንቅለ መንግስት ተካሂዶ ሊሆን ይችላል፣ ሜቢ ሌሎቹን አመራሮች ላይ ቁጥጥር እርምጃ ከተወሰደ በኋላ ሊሆን ይችላል የሚል ሀሳብ ሁሉ ነበር በአእምሮ ውስጥ የመጣው። ከዛ ለተለያየ ቦታ ደወልኩ። ይሄንን ጥርጣሬ ያጠናከረብኝ ለደህንነት አመራር ደወልኩ። ለመጀመሪያ ለፌዴራል ፖሊስ ኮሚሽነሮቹ ነው የደወልኩት፣ አላገኘኋቸውም። ለደህንነት አመራር ደወልኩ፣ ለመከላከያ አመራር ደወልኩ፣ ለጠቅላይ ሚኒስትር ቢሮ ላሉ ጸጥታ ሰዎች ደወልኩ፣ እዚህ ጉዳይ ውስጥ ሰላም ሚኒስቴር ላሉ ሰዎች ደወልኩ። እዚህ ጉዳይ ውስጥ ያገባቸዋል፣ ይመለከታቸዋል፣ ይረዳሉ የሚሉ ማግኘት አልቻልኩም። ግማሾቹ ተይተዋል፣ ውድቅት ሌሊት ነበረ። ግማሾቹ ሀገር ውጭ ነበሩ። አንዳንዶቹ አንስተው ጉዳዩን ስለማያውቁት በጣም ተደናግጠው ቆይ መልሰን እንደውላለን ብለው ይጠፋሉ። ከነዛ ውስጥ አንዱ ደውሎ ከፖሊስ ኮሚሽነሩ ምክትል ፖሊስ ኮሚሽነሩ ጋር ተወያይቶ ጉዳዩ ኦፊሻል የመንግስት ትእዛዝ እንደሆነ ኮንፊርም አድርጎልኛል ማለት ነው። ይሄ መጀመሪያው ሁነት ከሆነ በኋላ የመንግስት ትእዛዝ መሆኑን ከተረዳው በኋላ ልጆቹን እሺ ጠዋት ነው የምትሄዱት፣ አሁን ተረጋጉ አልናቸው። ሆኖም ግን
የተለያየ ኃይል የተጨመረ መጣ። የፌዴራል ፖሊስ ብቻ ሳይሆን በሌላ ዩኒፎርም የሚንቀሳቀሱም ያለ ዩኒፎርም የሚንቀሳቀሱም በአካባቢው ላይ እንቅስቃሴ ጀመሩ። እኛ ልጆችም በጣም በቁጣ ላይ ነበሩ። እኔ ጋር የነበሩት የሴኩሪቲ ልጆች በየቦታው እየተቃረቡ የነበሩት የሴኩሪቲ ሰዎችም የአንድ ትዕዛዝ ተቀብለው የሚንቀሳቀሱ አልመሰለንም። ምናልባት በመታ ቤቱን አላየሁም እንጂ በሰፈር ውስጥ ነው ያለው። ስለዚህ አሁን ብዙ ነገሮች እያጠራጠሩ ይመጡ። የሚጠጉ ከሆነ በአማርኛ የጻፍኩትን አይተው እንደሆነ የሚጠጉ ከሆነ ከነኚህ ልጆች ጋር ሊጋጩ ነው። ከተጋጩ የጸጥታ ኃይሎቹ ብቻ አይደሉም እርስ በርስ ጉዳቱ የሚደርሱት። እኔም ከቤተሰብ ጋር ነው የምኖረው፣ እህቶቼ እዛ አሉ፣ እንዲሁም ደግሞ በአካባቢዬ ሲቪሊያን ይኖራሉ። አደጋ ይደርሳል። ስለዚህ ነው በአማርኛ የለጠፍኩት። የምትጠጉ ከሆነ ችግር ይፈጠራል፣ ችግር ከተፈጠረ ተጠያቂ ናቸው የሚል ዲተረንስ ለማድረግ የለጠፍኩት ሁኔታ ነው ያለውና ለምን ከሞት ተረፍክ ካልሆነ በስተቀር አይገባኝም። አንተ ብትሆን እስቲ ከዚህ ስመለስ ህይወትህ በከፍተኛ አደጋ ላይ ነው። ብዙ ጠላት አለ። አንተ ላይ አደጋ መድረስ ያንተን ህይወት ብቻ ሳይሆን ሀገርንም ለአደጋ ይጋልጣል። ስለዚህ የጥበቃ ያስፈልግሃል ተብዬ የተመደበልኝ ሰው ይሄ ጥቃት ከመድረሱ 2 ሳምንት 3 ሳምንት አስቀድሞ ከሴኩሪቲ ሰዎች ውስጥ ተደውሎ ከፍተኛ የሆነ ጥቃት እየደረስንበት እየተራጠረን ስለሆነ እንቅስቃሴህን ቀንስ፣ 2 ሌላ ሴኩሪቲን መጨመር አለበት፣ ሌሎች ነገሮችም የተነባልኩ ሰውዬ የዛውኑ ቀን በውድቅት ሌሊት ምንም ሳይነገረኝ እንደዛ አይነት አክቲቪቲ ሲመጣ ምንም ማድረግ ነበረብኝ። እስቲ ኢትዮጵያ ህዝብ ቁጭ ብሎ ያስበው። አንቺ ብትሆኚ ምን ታደርጊ ነበር? እዚህ ሀገር ለምሳሌ ቤት ውስጥ እያለ በቤት ላይ ጥቃት ከመጣ ስጋት ከመጣ መጀመሪያ የምታደርገው ምንድነው? ፖሊስ ጋር ነው የምትደውለው። ፖሊስ ስልኩን ካላነሳስ ምንድነው የምታደርገው? ለጎረቤት ነው የምትጮኸው። እኛም ሀገር ቢሆን ኢሚነንት የሆነ አደጋ ላይ አደጋ እየደረሰበት ከሆነ ጆሮን ይዘህ ነው የምትለው። ስለዚህ ለምን አልክ? ስላልክ ጎረቤት አንተን ሊያድን ሲመጣ ስለተጋጨ አንተ ማለት አልነበረብህም እንደማለት እኮ ነው። በጣም ነው እንትኑም ገረመኝ። ራሱ ጀጅመንቱ በጣም ነው የገረመኝ። ዋውድ have they done ምን ነበር የሚያደርገውት በኔ ቦታ ቢሆኑ ኖሮ? ራሱ የመንግስት አሰስመንት ነው አደጋ ላይ ነህ ያለኝ። ፖሊስ ኮሚሽነሩ ሲናገር አይቼዋለሁ። የጥቃት የሀገር ደህንነት ሁኔታ በጣም እየተሻሻለ ስለመጣ ነው ለማንሳት የሞከር ነው። አታንሱ አይደለም። አንደኛ ውሸታቸውን ነው። 2 ሳምንት ከዛ አስቀድሞ ከፍተኛ ኢንክሪዝድ አለርት ነው የነገሩኝ። ማንሳት ከፈልኩ ቀላል ነው። እኔ አላስገደድኳቸውም። ራሳቸው ናቸው ገፍቶ ያመጧቸው። በቃ ሴኩሪቲ አሁን ማንሳት አለበት። ለዚህ ምክንያት መላፍጠር ማለት ይቻል ነበር። ይሄን አላደረጉምና የዛ ቀን የሆነው ሌሊት ጥቃቱ መጨረሻ ላይ መርምረን የደረዳንበት ብዙ ዲቴይልስ ማልፈልገው ሴኩሪቲ ልጆቹን አንስቶ በእኔ ላይ ጥቃት አድርሶ ከዛ በኋላ ልጆቹን ላይም እርምጃ ብትሬ ያደረጉ ማድረግ እነሱ ላይም እርምጃ ለመውሰድ ሌሎች የፖለቲካ አክተሮችንም ያደራጁ ለማስመሰል የተዘጋጁ ነገሮች ድራማዎች እንደነበሩ ነው የደረስንበትና በዛ ሂደት ውስጥ እኔ ተጠያቂ የምሆንበት ፍርደ ገምድል ሆኖ ነው ያየው። ሳዲቅ ይህንኑ ተከትሎ ማንሳት የምፈልገው ጥያቄ አለ። በመሰረቱ በተወሰነ ደረጃ መጀመሪያ ሂደቱ በተከናወነ ማግስት ወይም ሂደቱ እየተከናወነ ያለ የመፈንቅለ መንግስት ሙከራ ነው ወይም ደግሞ ጀውሃር ከቲፒኤልኤፍ ጋር በመተባበር የመፈንቅለ መንግስት ሙከራ እያደረገ ነው የሚል ሀሳብ ተነስቶ ነበር። አንደኛ ይሄ ነው። በሁለተኛ ደረጃ ደግሞ ያንተ ጉዳይ የናሽናል ሴኩሪቲ ጉዳይ ነው። ይሄ የአገር ጉዳይ ነው። ብዙ ተከታይ አለ። ችግሮች ቢፈጠሩ ያንን ችግር ተከትሎ የሚፈጠር ቀውስ አለ ማለት ነው። ያ ቀውስ ለሀገሪቷም ጥሩ አይሆንም፣ ለቀጣናውም ጥሩ አይሆንም ማለት ነው። ስለዚህ በአገር ደረጃ በአመራር ላይ ያለ ከፍተኛ የመንግስት ባለስልጣናት ወይም ሀገርን የሚመራ አካል ይህንንም ከግምት ውስጥ ሊያስገባ ይገባል ማለት ነው። ስለዚህ
ይሄ ነገር እንግዲህ አሁን እንደነገርከኝ ከሆነ የታዘዘው ከከፍተኛ የመንግስት ባለስልጣናት ነው። የከፍተኛ መንግስት ባለስልጣናት አሉበት ማለት ነው። የከፍተኛ መንግስት ባለስልጣናት በማይመራሉ በጠቅላይ ሚኒስትር አብይ አህመድ ነው የሚመራው ማለት ነው። ስለዚህ ይሄንን አስመልክቶ ከሂደቱ በኋላ ከክስተቱ በኋላ ከጠቅላይ ሚኒስትሩ ጋር የተወያየህበት አጋጣሚ አለ? ሌሎችስ ባለስልጣናት በግል የነገሩህ ነገር ምንድን ነው? ማለት ለህዝብ መቅረብ የሚገባውንና መናገር የምትፈልገው ነገር ካለ ይህንን አስመልክቶ። ከተናገርኩት በላይ ብዙ ነገር ለህዝብ ማቅረብ ሌሎች ችግሮችን ስለሚፈጥር ልጨምረው አልፈልግም። ግን ይሄ አሉባልታው የሚነሳው አይደለም በወንድሜ አብይ አህመድ ላይና እኛ በቀጥታ በተሳተፍንበት በመጣው ለውጥ ላይ የመፈንቅለ መንግስት ማሰብ ተው ይቅርና በህወሓትም ላይ መፈንቅለ መንግስት አያስፈልግም ብዬ ካንተ ጋር ተከራክሬ ያለው ትዝ ካለ ህወሓት ስልጣን ላይ ያለ በመፈንቅለ መንግስት ሳይሆን በህዝባዊ አመጽና ህዝባዊ ትግል ብቻ ነው መለወጥ ያለባቸው። መፈንቅለ መንግስት ወታደራዊ አገዛዝን እንጂ የሚያመጣው ወደ ዲሞክራሲ አይሻግርም። መፈንቅለ መንግስት ማምጣት የሚፈልግ ማንኛውም ኃይል ወታደሩ ላይ መመርኮዙ ግዴታ ነው። በወታደሩ ተመርኩዞ የመጣ ለውጥ ደግሞ ኦልሞስት ኦልዌይስ አምባገነናዊ ስርዓት ነው የሚያመጣው። ከልጅነቴ ጀምሬ ህይወቴን ያጠፋሁበት አሜሪካን ሀገር እየኖርኩ እንደ ሰው ያልሰራሁበትና ሌት ተቀን ከኮምፒውተር ተጥጄ ከቄሮ ጋር ስራ የነበርኩት ዲሞክራሲያዊ ስርዓት ለመገንባት እንጂ አምባገነናዊ ስርዓትን ለመትከል አይደለም። ስለዚህ ይሄን የሚያወሩትም የተምታታባቸው ናቸው። ህወሓትን የሚጎትቱት ያው ለማሻሻጫ ለማጣፋጫ ነው እንጂ ከህወሓት ጋር ያለንም ግንኙነት በደንብ የታወቀ ነው። ህወሓትን በስልጣን ላይ በነበረችበት ወቅት ታግለናል፣ በትግል አሸንፈናል። ከዛ በኋላ ለለውጡ ይጠቅማል ብለን ያሰብነውን ጎልደን ፓራሹት ተሰጥቷቸው ፍትህን ሳክሪፋይስ አድርገን ሰላማዊ ሽግግርን መርጠን አልፈንበታል ማለት ነው። በህወሓትና በማዕከላዊ መንግስት መካከልም በድብቅ ሳይሆን በግልጽ ገና ከዚህ ሀገር ሳልሄድ የተናገርኩት እስካሁን የማምንበት ነገር ምንድነው? የወታደራዊ ፍጥጫ የጸጥታ ጉዳይ ሳይሆን መሆን ያለበት የፖለቲካ ድርድር ከሴንተሩና ከክልሉ ጋር መካሄድ አለበት። የትግራይ ክልል ከሌላ ኢትዮጵያ ጋር መቆራረጥ የለበትም። የትግራይ ክልል ብቻ አይደለም ማንኛውም ክልል ቢሆን የክልላዊ አውቶኖሚ ተከብሮ ግን አንታጎኒስቲክ በሆነ መልኩ መሄድ የለበትም እላለሁ። ይሄንን ወሬዳ የሚወስዱ ካሉ ተራ ችርቻሮ ነው። የነበረው ጉዳይ ላይ ተወያይተናል ከሁሉም ጋር ተወያይተንበታል። ነገሮቹን በተለያዩ መልኩ የማየት ሁኔታ ሊኖር ይችላል። ያም ሆነ ይህ ግን የተስማማንበት ነገር አለ። እንደዛ አይነት ክስተት ትክክል እንዳልሆነ ወደፊት መሄድ እንዳለብን ኢሚዲየትሊ ተወያየ ነው። ነገር ሀገር እንዴት እናረጋጋ፣ ወደፊትስ እንዴት እንሂድ የሚል በተለይ እንደ ኦሮሞ መራር ያቋቋም ነው የኦሮሞ መሪዎች ስብስብ አለ። እኔ እንደ ፋሲሊቴተር መሳተፍበት ከ6 ወር በኋላ በፊት በላይ የተወያየንበት እዛ ላይ አድርገን በኦሮሚያም ሰላምና መረጋጋት እንዴት እናምጣ፣ በኢትዮጵያ ደረጃም እንዴት እናርጋው፣ እንዲሁም ደግሞ ከተለያዩ ቡድኖች ጋር ያለን ግንኙነት እንዴት ይሄድ የሚለው ላይ ነው አብዛኛውን ጊዜ ያጠፋ ነው። ምን አደረገ የሚለውን የኔ ቃል እንደ መንግስት መርምረው አስፈላጊውን የእርምት እርምጃ ውሰዱ፣ እኔ ግን ያን ቻፕተር ዘግቻው አልፍ ያለው በሚል ነው የተው ነው። ጥሩ እንግዲህ የጠባቂዎች መነሳት ጉዳይ በዚሁ ከተጠናቀቀ ወደ ቀጣዩ ጥያቄ ይሸጋገራለሁ። እንግዲህ አንተ አክቲቪስት ነህ። በተለይ ባለፉት 7፣ 8 ወይም ደግሞ 10 ዓመት ለሚጠጋ ጊዜ በትግል ውስጥ ቆይተሃል። የሙስሊሙ ትግል የድምጻችን ይሰማ ንቅናቄም በሚጀመርበት ሰዓት እዛ ላይም በመሆን የበኩልህን ትግሉ በተቻለ መጠን ሰላማዊ እንዲሆን ትልካቸው የነበሩ ዳክመንቶች ነበሩ። ከዛም ባሻገር እንደገና ደግሞ በቄሮ ትግል ውስጥም ከፍተኛ አስተዋጽኦ አድርገሃል። እንግዲህ ይሄ የሚዘነጋ አይደለም። ግን አሁን አዲስ የመጣ ነገር አለ። በ2020 ወይም በሚቀጥለው አመት ለፖለቲካ ኦፊስ እንደምትወዳደር ይፋ አድርገሃል፣ እዚህ ሚኒሶታ በመጣህበት ማለት ነው። እና እንዴት ነው አንተ የፖለቲካ ሳይንቲስት ነህ፣ ጥናቶችን የምታቀርብ ነህ፣ ስልጠናን የምትሰጥ ነህ።
ከዛ በፊት ለፖለቲካ ኦፊስ ትወዳደራለህ ተብለ በምትጠይቅበት ሰዓት የለም እኔ በአክቲቪስትነት ብቆይና ስልጣን የጨበጡ ሰዎችን እነሱን ተጠያቂ ባደርግ ይሻላል፣ እነሱን ጋይድ ባደርግ ይሻላል የሚል ሀሳብ ነበረ እና ቀጣዩ እንግዲህ ለምርጫ መወዳደርህ እንዴት ይታያል? በአንጻሩ ደግሞ በተለይ አንተ የኦሮሞ ፈርስት ሙቭመንትን በመጀመርና የኦሮሞ ህዝብ መብትን በማስከበር ደረጃ ጎልተህ የምትታይ ነህ። እንግዲህ ለኦፊስ የምትወዳደር ከሆነ ለምሳሌ በአገር አቀፍ ደረጃ ስልጣንን የምትፈልግ ከሆነ ሞር የምታጎላው የኦሮሞን ህዝብ ነጻነትን፣ የኦሮሞ ህዝብን መብትን ወይም የኦሮሞ ህዝብን ፍላጎት በመሆኑ እንዴት አድርገህ በአገር ደረጃ እነዚህን ነገሮች ማቻቻል ትችላለህ? እንዴት አድርገህ ሚዛናዊ መሆን ትችላለህ ማለት ነው። እና ሌላው ደግሞ ኢትዮጵያ አሁን በተለያየ አጋጣሚ የሚነሱ ነገሮች አሉ። አንድ ችግር ብቻ እንዳለባት ተደርጎ የሚነገር ነገር አለ። ምናልባት አንድ ግለሰብ አለ፣ ያ ግለሰብ ከተወገደ የኢትዮጵያ ችግር ያበቃለታልም የሚል አመለካከቶች አሉ። የዛን ያህል የሚወዱህና የሚደግፉ ሰዎች እንዳሉ ሁሉ በአንጻሩ ደግሞ አንተ ከምድረ ገጽ እንድጠፋላቸው የሚፈልጉ ሰዎች አሉ። ስለዚህ እንዴት አድርገህ ይሄንን ማቻቻል ትችላለህ? እንዴት አድርገህ የሌሎችን አመኔታ የሌሎችን ቀረቤታ ማግኘት ትችላለህ? አንተ ለኦፊስ ከተወዳደርክ ለስልጣን ከያዝክ ማለት ነው። አመሰግናለሁ። የመጀመሪያው ጥያቄ ለመለውጥ የሀሳብ የፍላጎት ለውጥ ለምን መጣ ለሚለው እንግዲህ ብዙ ጊዜ ስንወያይ እንደነበረው በትግል ውስጥ በቆየንበት ወቅት አክቲቪስት በመሆን የሚረዳ ብዙ ነገሮች ነበሩ። ነጻ ሆነ በፓርቲ ዲሲፕሊን ሳትያዝ በቀን ተቀን ፖለቲካው ሳትጠረነፍ በፕሪንሲፕሎቹን ብቻ ይዘህ የምትሄድበት እድል ነበረ። ያ በጣም ረድቶናል። ከፈጣሪ እርዳታም ጋር በጣም ስኬታማ ነበር በተሳተፍንባቸው እንቅስቃሴዎች ውስጥ። ወደ ሀገር ስመለስ እውነቱን የሁለት አመቷን የሽግግር ጊዜ በማከማከር በማማለድ በተለያየ መልኩ ድጋፍ ሰጥቼ ጡረታ ማውጣት ነበር የምፈልገው። ጡረታ ማውጣት ስልክ ፖለቲካውን ወደ ጎን ትቼ የአመራር አካዳሚ በማቋቋም ከታች የሚወጣውን ወጣት ማሰልጠን ላይ ለማነጣጠር ነበር ፍላጎቴ። እስከ ቅርብ ጊዜም የሰራሁት እሱን ነው። አብዛኛው መጀመሪያ እንደሄዱ ጊዜ እንደምታውቀው የሶማሌና የኦሮሞ ማህበረሰብ በጣም አጋጭቷቸው ነበረ። የመጀመሪያ 3-4 ወር ከሞያሌ እስከ ቦርደዴ ጎሳዎችን በማምጣት ቤቴም ድሬዳዋን በመሄድ በተለያየ ቦታ የማስተረክ ስራ ነው። እሱም ተሳካልን። በተቻለ መጠን ደግሞ በሀገሪቷ ውስጥ ያለው የፖለቲካ ሽኩቻ እንዲረግብ እስከ ባህር ዳር በመሄድ አይ ቲንክ ከትግራይ በስተቀር ብዙ ክልሎች ውስጥ በመሄድ ለማቀራረብ ሞከርን። በጣም የሚገርመው እኮ በተለይ ከዚህ ሀገር የገቡት ተቃዋሚ አመራሮች ቢጠየቁ ከዚህ ሀገር ከገባን በኋላ በሀገር ግንባታ ውስጥ ምን ተጨባጭ ስራ ሰራችሁ፣ ሰላምና መረጋጋት እንዲመጣ ምን ተጨባጭ ሰራችሁ ብሏቸው ምንም መናገር አይችሉም። ራሴን ለመኮፈስ ሳይሆን የሶማሌና የኦሮሞ ጉዳይ ላይ ሌት ተቀን በመስራት በኦነግና በመንግስት መካከል የነበረውን ግጭት ለማርገብና ጠመንጃን ከፖለቲካ ውጪ ለማስወጣት ከፍተኛ ስራ በጣም አደጋ አለበት ወደሚባለው ወደ ምዕራቡ የሀገራችን ክፍል እስከ አሶሳ ድረስ በመሄድ በዛ ጊዜ የነበሩ በግጭት የተዘጉ መንገዶች በመንግስት ላይ ጫና ማድረግ ለማስከፈት በመሞከር እስከ ወሎ ድረስ በመሄድ እዛ በኦሮሞና በአማራው መካከል ያለው ግንኙነት እንዲሻሻል በመሞከር በተለያዩ ቦታ በአፋርና በሶማሌ መካከል ያሉ ግጭቶች እንዲረግቡ በተለያዩ ሙከራዎች ነው ያደረግነው። የፖለቲካ አመራሩም ወደ ግጭትና ሽኩቻ እንዳይገባ ብዙ ነገር ነው ስንሰራ የነበረውና የሽምግልና ስራ የአንድ አመት የመጀመሪያው አብዛኛው አመት የአክቲቪዝም ዘመን ነበር ማለት ይችላል። እቺ አጠር ያለችው አንድ አመት ተኩል የምትሆነው ደግሞ የሽምግልና ለዛ ነው ሽበቴም እየበዛ የመጣውና ብዙ የሽምግልና ስራ ነው የሰራሁት። አንዳንዱን መጥቀስም ቢከብድ ብዙ ሙከራ ነው ያደረኩት። ኦልሞስት እኔ ቤት የምትመጣ አሁን የሽማግሌዎች መናኸሪያ የሆነ ቤት ነው የምኖረው። በጣም ደግሞ ተሳክቶልናል በዚህ ረገድ። አሁን ግን ሳየው አንደኛ የታገልንበት አላማ ደርሰናል አልደረስንም የሚለው ኢትዮጵያን ወደ ዲሞክራሲያዊ ፌዴራላዊ ስርዓት ለማሻገር ከፍተኛ መስዋዕትነት አድርገናል። እኛ ባወጣናቸው ስትራቴጂ በመከተል የኛ ምክርና ቅስቀሳ በመከተል
5000 ቄሮዎችን መስዋዕት አድርገናል። ወደ 23000 የሚሆኑ ቆስለዋል። በዚህ አንድ አመት ተኩል ውስጥ ያነሱ ከፍተኛ መስዋዕትነት የከፈሉበት አላማ ወደፊት እየገሰገሰ ነው፣ ወደ ኋላ እየተመለሰ ነው፣ ከመንገድ ስቷል ወይስ አይደለም የሚለውን ቁጭ ብለን ስንገመግመው ሙሉ በሙሉ ወደ ኋላ ተመለሰ እንኳን ባንል በታለመለት እና ሊሳካ በሚችለው መልኩ እየሄደ እንዳልሆነ ነው ያየነው። ስለዚህ ይሄ የዚህ ሽግግር መሳካት ለእኛም እውቀታችንን አቅማችንን ለሰዋንለት ወንድሞቻችን ከዛ በለጠ ህይወታቸውና አጥንታቸውን ለሰውለት አላማ መሳካት ወሳኝ ነውና ይሄን ወደ መገምገም፣ ሁለተኛ ደግሞ ይሄን የአንድ አመት ተኩል ሙከራዬን ገመገምኩት። በሽምግልና በፐርሱዌሽን ሎቢ በማድረግ ፕሬየር በማድረግ በነገራችን ላይ ኢትዮጵያ ያሉትን አብዛኞቹን ፖለቲከኞች ይቀርባቸዋል። ከአንዳቸውም ጋር እንደዚህ ሚዲያ ላይ እንደሚወራው አይደለም። ከአንዳቸውም ጋር ታቺ ነኝ ግን ከአንዳቸውም ጋር የጥላትነት ኢንፋክት የተካረረ ልዩነትም የለንም። በዛ መልኩ መቀጠሉ ይህን ሽግግር ምን ያህል ይረዳዋል የሚለውን አሰብኩት። በተጨማሪ ደግሞ እኛን አምኖ ከኛ ጋር ሲታገል የነበረው ወጣቱ ትግል አብቅቷል፣ አሁን ተረጋጋ፣ ለለውጥ አመራሩ ጊዜው መሰጠት አለበት፣ ቢረብህም ራበኛ አትበል፣ ልብስ ቢያልቅብህም ልብስ ያለቀበኛ አትበል፣ ተረጋጋ ስንለው ያዳመጠን ወጣት ነው ያለውና ግን ያለው አሁን ያለው የሀገሪቷ ነባራዊ ሁኔታ ይሄን ወጣት የኔ ቆስሎ በየመንገዱ ላይ ያለውን እስር ቤት ለረጅም ጊዜ ሲማቅቅ የነበረውን ወደ ራሱ በመያዝ ወደ ተጠቃሚ ከማድረግ ይቅርና መልሶ በአዲስ መልኩ ወደ እስር ቤት የሚያፍስበት ትላንት በወያኔ እየተላላኩ ሲያዱ የነበሩ ካድሬዎች ስልጣን ተጨምሮላቸው ሰው ሲገሉ የነበሩት እስከ ድርጅት ቢሮ ኃላፊ ድረስ እየመጡ ታግሎ ግን እነሱን ከወያኔ ነጻ ያወጣው ወጣት አሁንም በአዲስ መልኩ እየተፈረጀ የሚታሰርበት ሁኔታ ስለመጣ ይሄንን ሽግግር ወደ መንገድ ለመመለስ ማሰብ ጀመርኩ ማለት ነው። አሁን ምርጫውን እንደምሳተፍ በቅርቡ ያስታወቁበት አላማ አለኝ። ዋናና ትልቁ የምርጫውን አስፈላጊነት ህዝቡ እንዲረዳ ነው። ገዢው ፓርቲ ወስኗል፣ ምርጫው በተያዘለት ቀነ ገደብ እንዲደረግ ወስኗል። ሆኖም ግን ምንም አይነት ተቃዋማዊ ዝግጅት እያየን አይደለም። በቅርቡ የምርጫ ህጉ ተለውጧል። ሆኖም ግን በተቃዋሚ ፓርቲም በገዢው ፓርቲም ለምርጫ ዝግጅት የሚጠቅሙ ግብአቶች ሲሰናዱ፣ ውይይቶች ሲካሄዱ እያየን አይደለም። ያለ ዝግጅት የሚካሄድበት ምርጫ ደግሞ አደጋ አለው። ይሄ ምርጫ ለኢትዮጵያ ወሳኝ ነው። ከተሳካ ማለትም ሰላማዊ፣ ፍትሃዊ እና ፉክክር ያለበት ምርጫ ከተካሄደ ለኢትዮጵያ ትንሳኤ ሬኔሳንስ ሊሆን ይችላል። ያለ ዝግጅት፣ ያለ ስምምነት፣ ያለ መተማመን ከገባንበት የቅድመና ድህረ ምርጫ ግጭት የሚሆን ከሆነ ግን እየተንገዳገደ ሀገርን የሚጥል እየተንገዳገደ ያለ ስርዓተ መንግስትን የሚንድ ሆኖ ነው የማየው። ስለዚህ በቅርቡ በከፍተኛ ደረጃ ይሄን አሁን ያረኩት ካምፔይን የማረገው ካምፔይን እኔን ምረጡኝ የሚል አይደለም። የምርጫውን አስፈላጊነት ተገንዘቡ፣ የምርጫውን አስፈላጊነት ተገንዘቡ። ለመመረጥ የምትፈልጉ ካሁኑ ማደራጀት፣ መቀስቀስ፣ ህጉን ማወቅና ለህጉ መገዛት ላይ ተሳተፉ። የመንግስት አካላትም ለምርጫው በደንብ ተዘጋጁ። ምርጫውን ለማካሄድ ኃላፊነት የተሰጠባቸው ተቋማት፣ ህዝቡም ደግሞ የሚሆነውን ለመምረጥ ካሁኑ መዘጋጀት አለበት በሚል ነው እና አቴንሽን ለዚህ ለመሳብ ነው ያደረኩት። ከዚሁ ጋር ተያይዞ ደግሞ የፍትሃዊ የሆነ ነጻ የሀገርን ለመመስረት ካለን አላማ ውስጥ የምርጫ ዋናው መሸጋገሪ ሆነው ስላየሁት ነው። ሌላው አንተ ያነሳው በሀገር ደረጃ የምትወዳደር ከሆነና በሀገር ደረጃ ስልጣን ፍላጎት ካለህ የኦሮሞ መብት ተሟጋች መሆን ጋሬጣ አይሆንብህም እንዴ ለሚለው አይሆንም። ሁሌም እንደምለው እኔ ለኦሮሞ ህዝብ በጎ የሆነ ነገር ለኢትዮጵያ ህዝብ በጎ ነው። ለኢትዮጵያ ህዝብ በጎ የሆነ ነገር ለኦሮሞ ህዝብ በጎ ነው። በኢትዮጵያ ደረጃ ዲሞክራሲ ከመጣ ማለትም በህዝብ የተመረጠ መንግስት ከመጣ እነዛ የተመረጡ እንደራሴዎች የሚቀርጹት ህግና ህግጋት ከተዘረጋ የኦሮሞ ህዝብ ከዚህ በላይ የሚፈልገው ነገር የለም። በኢትዮጵያ ውስጥ
ህብረ ብሔራዊ ፌዴራላዊ ስርዓት ማለትም ብሔሮች በቀያቸው ላይ ሙሉ ስልጣን ፉል ኦቶኖሚ ኖራቸው ራሳቸውን የሚያስተዳድሩበት በፌዴራል ደረጃ እንደ አስተዋጽኦአቸውና እንደ ብዛታቸው እንደ ፍላጎታቸው ኢኩዊታብል የሆነ የሀብትና የስልጣን ክፍፍል የሚያመጣ የፌዴራል ስርዓት ከመጣ ለኢትዮጵያውያን ለኦሮሞ ይሆናል ማለት ነው። ገልብጠውም ካየኸው ኦሮሚያ ውስጥ ዲሞክራሲያዊ መንግስት የሚመሰረት ከሆነ ለኢትዮጵያ ይተርፋል እንጂ አይጎዳም። ምክንያቱም ኢትዮጵያ ኦሮሚያ ውስጥ አይላንድ ወይም ደግሞ ደሴት አይደለችም። ኦሮሚያ ውስጥ ፍትህ ካለ ኢትዮጵያ ውስጥ የግድ ፍትህ አለ። ሌላ ውስጥ ለምሳሌ ከጎረቤታችን ፍትህ ሰላም ከሌለ አይኖርም። ስለዚህ የኦሮሞ መብት ተሟጋች መሆን ሌላውን አግላይ ማለት መሆን አይደለም። አግላይ እንዳውም ተገላቢጦሽ የሚሆነው እኔ አቅልሃለሁ የኔን ውሰድ ለራሴ እየታገልኩ ላንተ የምታገል ማስመሰሉ ነው አደጋው። እና እኛ ስንታገል ያለምንም ማወላወል ያለምንም ማስመሰል ለኦሮሞ ህዝብ የታገል ነው። የኦሮሞ ህዝብ ስንታገል ግን ሌላውን ለማፈን አይደለም። ለምሳሌ የዛሬ 3 አመት 4 አመት ስንወያይ ብዙዎች ሚዲያዎች የሚያነሱት ለኦሮሞ ብቻ ለምን ታገላላችሁ? ሌላውን ሁሉ ኢትዮጵያዊ ማሳተፍ አለባችሁ፣ አግላይ ስርዓት ነው የምትገነቡት ነው የተባለው። ኖ ብለን ለኦሮሞ ህዝብ ፕራይመሪሊ በኦሮሞ ህዝብ ላይ ባነጣጠረ ትግል በመታገል ለውጥ አመጣን። ያ ለውጥ ሲመጣ ግን ኦሮሞ ብቻ ነው የተጠቀመው? ከእስር ቤት የወጣው የኦሮሞ ፖለቲካ እስረኛ ብቻ ነበር? ሁሉም ነው የወጣው። ወደ ሀገር ቤት የተመለሰው የኦሮሞ ፖለቲካ አመራርና ድርጅት ብቻ ነው? አይደለም። ወደ ሀገር ቤት የገባው የኦሮሞ ሚዲያና ጋዜጠኞች ብቻ ናቸው? አይደለም። ሁሉም ነው የመጣው። ምክንያቱም ፍሪደም ኢዝ ፐብሊክ ጉድ። ኤክስክሉሲቭ አድርገው ላንዱ ሰጥተው ላንዱ የምትነፍገው አይደለም። ስለዚህ ለኦሮሞ ታማኝ የሆነ አመራር የኦሮሞ ህዝብ አምኖበት የመረጠው አመራር በኦሮሞ ውስጥ ተፈትኖ የወጣ አመራር ለኢትዮጵያ ይሆናል ብዬ ነው የማስበው። እንዲሁ በአማራ ውስጥ ተፈትኖ የወጣ በማስመሰል ሳይሆን ለአማራ ህዝብ በእውነት ሰርቶ የአማራን ህዝብ መብት ያስከበረ አመራር ለኦሮሚያና ለደቡቡ ችግር አለው ብዬ አላስብም። እና ከቲዮሪ ደረጃ በዛ ነገር ነው የምናየው። ትልቁ ግን በቅርቡ ሰው ሲጠይቀኝ እንዳልኩት እኔ ፖለቲካ ውስጥ የገባሁት ለመወደድ አይደለም፣ የቢዩቲ ኮንቴስት አይደለም፣ ወይም ደግሞ የአሜሪካን ጎት ታለንት ውስጥ አይደለም የገባ ነው። እኔ የፈለገው ወደደን ጠላኝ አይ ዶንት ኬር። እኔ ለማምንበት አላማ ህዝባችንን ይጠቅማል ብዬ ላሰብኩት አላማ ሌት ተቀን ሰርቼ በጣም ውጤታማ ከሆኑ ሰዎች ውስጥ ነኝ። በጣም እድለኛ ነኝ። አይደለም ሌላው በኦሮሞ ውስጥም ደስተኛ ካልሆነ ለምሳሌ 99% የሚሆነው ኦሮሞ ከኔ ተቃውሞ ቢቆምም ብዙም ቅር አይለኝም። አክቹአሊ ትዝ ይለኛል የዛሬ 2 አመት 3 አመት አካባቢ ሰልፍ ይካሄድ ነበር። ይሄ ሰልፍ ወቅታዊ አይደለም፣ ጊዜያዊ አይደለም፣ ለኦሮሞ ህዝብ አይጠቅምም ስል ብዙ ሰው ይጾብኝ ነበር። ስለዚህ ለማምንበት አላማ ብቻዬንም ቢሆን መቆምን ነው የምመርጠው። በሂደት ለምንድነው በሂደት አላማው ትክክለኛና እውነተኛ ከሆነ ያን አላማ ለማስፈጸም አዋጭ ኢፌክቲቭ የሆነ ስትራቴጂ ከተጠቀምኩ ዛሬ የሚቃወመኝ ሰው ነገ እንደሚደግፈኝና አብሮኝ እንደሚቆም ስለማምን ብዙ አያሳስበኝም። እንግዲህ የሶስተኛ ያነሳው ጥያቄ ኢትዮጵያ ውስጥ አንድ ችግር ብቻ ነው ያለው፣ ጀዋር መሐመድ ነው የሚለው አለ። እንደዛ በሆን ደስ ይለኝ ነበር። የኢትዮጵያ ችግር እኔ ብቻ በሆን ኖሮ ራሴን ዊዝድሮ አደርግ ነበረ። እውነቱን ለመናገር እኔን መግደል እኔን ማጥፋት ኢትዮጵያን ወደ ዲሞክራሲ የሚያሻግር ቢሆን ሀገሬን ከርዛትና ከግጭት ከድርቅ የሚያዋጣት ቢሆን ኖሮ እስኪገሉኝም አልጠብቅ ራሴንም ገላግልላቸው ነበር። እንደዛ አይደለም። የሀገራችን ፖለቲካ የሀገራችን ማህበራዊ ፖለቲካዊ ቀውስ ብዙ ፋክተሮች ያሉበት ብዙ ታሪካዊ ጊዜያዊ ችግሮች ተወሳስበው ያሉበት በሶስቱ ዋና ጉዳዮች በፖለቲካው በጸጥታውና በኢኮኖሚው መካከል ያለው ኢንተራክሽን የሚፈጥረው ችግር ነውና ይሄንን አንድን ግለሰብ በማጥፋትም ልትፈታው አትችልም። አንድን ግለሰብ በማንገስም ልትፈታው አትችልም። አንድ ግለሰብ ለኢትዮጵያ ችግር መፍትሄ ሊሆን ፈጽሞ አይችልም። ይሄን ሁሉ ሰው በጣም ሊያስብበት ይገባል። እንደ ኢትዮጵያ ፖላራይዝድ የሆነ ተወዳዳሪ ተፎካካሪ ኃይሎች ያሉበት ተጻራሪ የታሪክ ትንታኔ ያለበት
አንዳንዴም አብሮ ሊሄድ የማይችል የሚመስል የሚጋጭ ወደፊት ህልም ባለበት ሀገር ውስጥ አንድ ግለሰብ ሙሴ ሊሆን አይችልም፣ መፍትሄ ሊሆን አይችልም ፈጽሞ። ኢትስ አ ሂውጅ ሚስቴክ። አንድ ግለሰብ ኖሮም መፍትሄ ሊሆን አይችልም፣ ነክሶም መፍትሄ ሊሆን አይችልም፣ ሞቶም መፍትሄ ሊሆን አይችልም። የሀገራችን መፍትሄ እንደ ማንኛውም መልቲናሽናል ስቴት እንደሆነ ሀገር ለሀገራችን የሚጠቅመው ነገር የሚመጣው ያለው አመራር ከግራም ከቀኝም መሀከልም ላይ ከወንዱም ከሴቱም ያለው አመራር በጠረጴዛ ዙሪያ በመወያየት በመደራደር የጋራ ኮሌክቲቭ ቪዥን በማምጣት ኮሌክቲቭ ስትራቴጂ እና ሮድማፕ በማምጣት ወደፊት መሄድ ነው። ሰው እስኪሰለቸው ድረስ ነው ይሄን የተናገርኩት ባለፈው አንድ አመት ተኩልና አሁንም መሆን ያለብኝ እኔ የሚታየኝ እኔ የዛ ሀገር መፍትሄም ነኝ የዛ ሀገር ደንቃራም ነኝ ብቻዬን ብዬ አላስብም። እዛ ሀገር መፍትሄ ሊያመጡ ከሚችሉ ሰዎች ውስጥ አንድ ሰው ነኝ። እዛ ሀገር ውስጥ ችግር ሊያመጡ ከሚችሉ ብዙ ሰዎች ውስጥ አንድ ሰው ነኝ። ስለዚህ አብረን ከሰራን መፍትሄ እናመጣለን፣ አብረን ካልሰራን ችግር እንፈጥራለን። ግን አንዱን አስወግዶ አንዱን አንግሶ የሚመጣ ምንም መፍትሄ የለም። ጥሩ አመሰግናለሁ። እንግዲህ ይሄ አንድ ግለሰብ የሀገሪቷ ችግር አንድ ግለሰብ እንደሆነ አድርጎ የማሳየቱ አካሄድ ራሱ እንዴት ነው? ምናልባት ከቀጣዩ ጥያቄ ጋር አንድ ላይ አድርገህ ትመልስልኛለህ። ምክንያቱም ሀገሪቷ ውስጥ መሰደድ አለ፣ ረሃብ አለ፣ ድንቁርና አለ፣ ችግር አለ፣ ብዙ ነገሮች አሉና ዛሬ ኢትዮጵያውያንን ቀረብ ብለህ ብትጠይቃቸው በሀገራችን ውስጥ ያለው ችግር ምንድን ነው ብትላቸው ምናልባት ዲያስፖራ ብቻ ይሁን ባላቅም ጀዋር መሐመድ ነው የሚል አመለካከት አለና በተለይ ይህን ነገር ሞር ተጋኖ ሲወጣና የሀገሪቷ ችግር አንድ ግለሰብ ብቻ ነው ተብሎ ሲነገር እንዴት ነው የህዝቡንም ኢንተለጀንስ የመናቅ አይነት ነገር አይሆንም ወይ? እና ይህንን ያዝልኝ። በቀጣይ ደግሞ አንተን የሚቃወሙ ወይም ደግሞ አንተ የሚቀናቀኑ አካላት ክርስቲያኖችን አጠፋለሁ ብልሃል ይሉሃል። አንደኛ ኢትዮጵያን በትናለሁ ብልሃል ይሉሃል። ፖለቲካዊ ጥቅምን ለማስጠበቅ ሁከትን መሳሪያ አድርጎ ጀውሃር ይጠቀማል ይላሉ። እና ሁለት መንግስት አለ፣ የቄሮ መንግስትና የአብይ መንግስት አለ ብለው ይናገራል ተብለሃል። የአዲስ አበባ ነዋሪዎችን አስፈራርቷል። በኮንዶሚኒየም ጉዳይ ጣልቃ ገብቷል። ጣልቃ በመግባትም አስፈራርቷል ይሉሃል ማለት ነው። እና እነዚህ ነገሮች አሉ። እንግዲህ በተለይ ይሄ አዲስ የተጀመረው ሃይማኖትን ከሃይማኖት የማጋጨት ነገር አለ ማለት ነው። ምናልባት በተለያዩ ነገሮች ተሞክሯል። በፖለቲካ ተሞክሯል፣ በዘር ተሞክሯል። አሁን መጨረሻ ላይ ያለው ችግር ሃይማኖትን ከሃይማኖት በማጋጨት ያንን ቀጠና የማተራመስ አካሄድ ያለ ይመስላልና ይሄ ደግሞ ለማንም የሚጠቅመው ነገር የለምና ከውጭ መንግስታት ጋር ከውጭ ሀገራት ጋር ግንኙነት እንዳለ በሚሊዮን የሚቆጠር ገንዘብ እንዳመጣ እና ይህንን ገንዘብ በመጠቀም አገሪቷን ለማተራመስ እንደተዘጋጀ የሚነሱ ሀሳቦች አሉ። እና እንዴት ነው ይሄ ነገር? ከውጭ ሀገር ገንዘብ ተቀበልክ ሲባል ፎሎ ደ መኒ ለምሳሌ የሚሉ ሀሳቦች ይቀርባሉ። እና እንግዲህ ገንዘቡን ቢከታተሉ ኖሮ እስካሁን ድረስ የሆነ ነገር እንዴት አልተገኘም? አሜሪካ ላይ ነው ያለኸው፣ ዋሽንግተን ዲሲ ውስጥ ነው ያለነው፣ ትንቀሳቀሳለህ፣ የህግ አስከባሪ አካላት ጥበቃ ያደርጉልሃል። ይሄኛው ብለን መናገር ምናልባት አያስፈልግም፣ በህዝብ ፊት ጥበቃ ያደርጉልሃል። እና እንደዚህ አይነት ወይም በሽብር ተግባር ይሄ አገርን በማተራመስ ተግባር የምትጠረጠር ሰው ከሆንክ እንዴት ነው ይሄ ሁሉ ነገር የምታገኘው? ይሄ ሁሉን ነገር የሚሆነው? እና እስቲ እነዚህን ሰብሰብ አድርገህ መልስልኝ። እና የህዝብም ጥያቄዎች ናቸው እዚህ ላይ ያነሳዋቸው ጥያቄዎች፣ እያንዳንዱ ህዝብ በተለያየ አጋጣሚ የሚያነሳቸው ጥያቄዎችን በመሰብሰብ ነው አንድ ላይ በአንድ ጥያቄ መልኩ ያመጣውልህ። ምን አስታወስከኝ መሰለህ? ቱዚላ ላይ ማርያም ብር በጆኒ ዶላር በጆንያ ከግብጽ ይቀበላል ጀዋር ብሎ ይናገር ነበርና ያ በጆንያ ያኔ ከተቀበልኩ አሁን መቼም በምን ሆነ
በእንትን መሆን አለበት ማለት ነው በገልባጭ መሆን አለበት እየተከፈለ ሎከት አብዛኛው ነገር ስም ለማጥፋት በሐሳብ በስትራቴጂ መሄድ ሲያቅታቸው ማሸነፍ ሲያቅታቸው ወደ ስም ወደ ማጥፋት ነው የሚሄዱት። አንደኛ እኔ የምሰራው ስራ አብዛኛው ስሞል ኦፕሬሽን ናቸው። እዛ ሀገር ብዙ እነሱ ያልተረዱት ሚስጥር አለ። የህዝብ እምቅ ኃይል አለ ያልተጠቀሙበት የፖለቲካ ድርጅቶቹ። አብዛኞቹ የፖለቲካ ድርጅቶችና እንቅስቃሴዎች አሁንም በ1960ዎቹ የአደረጃጀትና አሰራር ኦርጋናይዜሽናል እና ኦፕሬሽናል አፕሮች ነው የሚከተሉት። በ21ኛው ክፍለ ዘመን ነገሮች ተገለባብጠዋል። ያኔ ባይነሪ ሲስተም ነበር፣ አሁን ኮምፕሌክስ ሲስተም ውስጥ ነው ያለነው። ዛሬ ሶሻል ሙቭመንት ድሮ እንግዲህ በጣም ተጠቀር ሶሻል ሙቭመንት ነው። አብዛኛውም ሶሻል ሙቭመንት የማይፈቅድም ነበረ። ሃይራርካል የሆነ ከላይ ወርታች በጓድ ሊቀመንበር የሚመራ አይነት ተቋም ነው ያለው። አሁን እንደዛ አይደለም። የህዝቡ ንቃተ ህሊና የተለያየው ነገር የሶሻል ሙቭመንት ሆሪዞንታል ያለውን ግንኙነት ሞር ኢፌክቲቭ አድርጎታል። ሶሻል ሙቭመንቱና ከሶሻል ሚዲያው ጋር ስታያይዘው የኢንፎርሜሽን ዝውውር ፍጥነቱም ሲጨምር ዋጋው ቀንሷል እና ይሄን ሁሉ ታፕ ማድረግ አለመቻላቸው ነው የሚያሳዝነኝ። ለመማር አለመሞከራቸው ነው። ዋት አር ዊ ዱዊንግ? እውነት እንደው ከዚህ ሀገር ከዛ ሀገር ይሄን ያህል ዶላር አምጥተን ዛሬ ለምን ሄደው ወያኔዎቹን አይጠይቋቸውም? ዘይ ነው የዛ ጊዜ ስሙን እኛ ጋር ከሌላ ጋር እንደማይመጣ ግን የህዝባችንን ሞራላዊ ቁሳዊ ውዝፍ ኃይል ወደ አክቲቭ ኃይል በመለወጥ ነው ለውጥ ማምጣት ይቻላል ነው። ብዙም ቦዘር አያደርገኝም፣ ግን ቦዘር የሚያደርገኝ ከኛ ሰክሰስ ከኛ አሰራር ለመማር አለመሞከራቸው ነው። እንዴት ነው የተወሰኑ ግለሰቦች እንዲህ አይነት ኢንፍሉዌንስ ሊያመጡ የቻሉት የሚለውን መረዳት ነው። በነገራችን ላይ አንዳንዱ ይገር ይሻላል። ለመመሪያችን ላይ እነዚህ ስሟችን የሚያጠፉ እኔ አሁን እዚህ ሚዲያ ሳቋቁም እያንዳንዷ ስሙኒ ዲያስፖራ ካለው ማህበረሰብ ነው የመጣችው። እያንዳንዷ አይአርኤስ ያውቀዋል፣ ማህበረሰባችን ያውቀዋል። በየአመቱ ኦዲት ነው። አሁን አንድ ሰሞኑን ስለ ወይመን ሊክ የሆነ ኢንፎርሜሽን ብለው ሲያስቀምጡ ዌብሳይት ላይ እኮ አይአርኤስ ላይ አለ። የወይመንን ስሙን ሄደ ከጻፍከው የአይኤን ነምበሩን ከጻፍከው ላለፉት 5-6 አመታት ስንት ምን እንዳወጣን ምን እንደገዛን በሙሏል። ግልጽ ነው ማለት ነው። ግን አንዳንዶች አሁን ስማችን የሚያጠፉ ድርጅቶች ከምን ሀገር ምን ሲወስዱ እንደነበሩ እናውቃለን። ግን እኛ አላመንበትም። እኛም አፕሮች እንደደረግ ነበር በራካችን ላይ እነሱ ግን እኛ ኢንዲፔንደንሳችንን ነጻነታችንን በጣም አክብረን ስለምናይ የስራችን ማዕከሉ ህዝባዊነት መሆኑንና ነጻ መሆን ከፈለግን ከትናንሽ ዶኔሽን መንቀሳቀስ አለን ብለን ነው የምናስበው። አሁንም የምናደርገው ዛሬ ለምሳሌ ባለን ኢንፍሉዌንስ ባለን ጫና እኔም ባለን ጫና የኔ ቲም ባለው ጫና ከማንኛውም ሀገር ጋር መናገር ይቻላል። ለምን ነው ዳያስፖራ ላይ ሄደን ደሃውን ዛሬም እንዲረዳን ምን ጠይቀው? ነጻ ሆነን ህዝባችንን እንድናገለግል ስለምንፈልግ የማንም ኃይል አሽከር መሆን አንፈልግም። ዝም ብሎ ገንዘብ የሚሰጥህ የውጪ ኃይል የለም። የራሱን ጥቅም ሊጭንብህና እንዳያ እንደ በቅሎ ሸብቦ ሊያሰራ ስለሚፈልግ ስለዚህ ምናልባት ኦሮሞ እንደሚተርተው ሀቲያቱን ኢልሞነመንቱ ይላል። ሌባ እናት ልጇን አታምንም። ለዛው ነው ወደዛ የሚገፉት ያይዘው ሌሎች ነገሮችን ለመጨመር ነው። እንግዲህ ከኔ ጋር በጣም ተያይዞ የሚመጣው ሜቢ ስሜ አጭር ስለሆነ መሰለኝ የሆነ የራሻ ስም ባረዝም ትንሽ ሳይሻል አይቀርም። ግን የሚመስለኝ ብዙዎቹ ይሰማቸዋል። ዚዲሲ ማብረን ነበር ሚነሶታም በየቦታው 40 አመት 30 አመት በትግል ስም ሲንቀሳቀሱ ነበር። ኢፌክቲቭ መሆን አልቻሉም። ስለዚህ ይሄ ፍንዳታ ትላንትናውኑ መጥቶ እንዴት አልፎን ለውጥ ሊያመጣ ቻለ፣ ይሄን ሀል ኢንፍሉዌንስ ለምን ላመጣ ቻለ የሚል ጋር ተያይዞ የሚነሳ ሀሳብ ሊሆን ይችላል። ከዛ ያለፈ አይደለም። ከሃይማኖት ጋር ተያይዞ የሚነሳው የማያውቀው ህዝብ ያንሳው
ካለው የግሎባል ፖለቲካ አንጻር መሐመድ የሚለውን ሲነሳ ከዛ ጋር ደግሞ የውሸት ፕሮፓጋንዳ ሲመጣ ምስኪኑን ማህበረሰብ ሊያሳስተው ይችላል። እዚህ አብረን ኖርን እንዴ ልጅ እኮ አይደለ እዚህ we lived here together አይደለም እንዴ ግፍ አይደለም እንዴ ረበናታችሁ we lived here በሃይማኖት ላይ በብሔር ላይ ያለን አቋም በግልጽ አንድ በአንድ የምንተዋወቅ ግለሰቦች ዛሬ ዞረው ሌላ ነገር ሲያወሩ ስሰማ ተራ ውንብድና ተራ ዱርዬነት ነው ክህደት እንደ ክህደት ነው የምወስደው። በግለሰብ ደረጃ ደግሞ የምናውቀው ሰዎች ለኔ የሃይማኖት ላይ ጉዳት ደረሰ ባልኩበት ወቅት በድብቅ ሳይሆን ታግያለሁ። የድምጻችን ይሰማ ያንተ ስለምታውቀው ይሆናል እንጂ ብዙዎች ረስተውት ይሆናል እንጂ የድምጻችን ይሰማን ወጥረው ከደገፉት ውስጥ ስትራቴጂ በመንደፍ ሀሳብ በመቅረጽ ውስጥ ተሳትፌያለሁ። ምንም እንኳን በሙስሊሙ ማህበረሰብ የትግል ውስጥ የዛን ሀል ያልነበርኩ ቢሆንም ከዛ በፊት ያ እንቅስቃሴ ከሙስሊሙ ውጪም ለሀገር ላይ ሊያመጣ የሚችለው በተለይ መለስ ዲዛይን ያደረገው ነገር በሀገራችን ውስጥ ሚሊተንሲ ሊፈጥር ስለሚችልና ይሄ ሌሎችም እኛ የምንታገልለት የብሔር ፖለቲካንም ሊጎዳ ስለሚችል ስላሰብን ገብተንበት ካሉት የ17 ኮሚቴ ጋር ሆነን ከሌላው ህዝብ ጋር ሆነን በግልጽ በድብቅ ሳይሆን እዚህ ዲሲ ላይ ሁሉም በሚያገባ በግልጽ ታግለንበታል። this is not ምናፍርበትም ምንደብቅበትም ሂድን አጀንዳ ያለው አይደለም። ከዛ ባለፈ ግን ስለ ሃይማኖት መቻቻል እኛ ለፖለቲካ አይደለም የምናገረው we live it በአንድ ቤት ውስጥ ባብረን ያደግንበት የተወለንበት አሁን ሰሞኑን ትንሽ በልጭ እያለብኝ የምናገራቸው ነገሮች አሉ። ቤተክርስቲያን ተቃጠለ ብለው የኔን ስም ለማያያዝ ይፈልጋሉ። ውሸታሞች ናቸው። የመቼ ነው ቤተክርስቲያን ሰርተው የሚያውቁት? የከተማ ዱርዬ ሁሉ እኮ ነው ይሄን የሚያወራው። አርሲ ውስጥ የተገነባውን አብዛኛውን ቤተክርስቲያን አያቴ ነው የሰራው። ሸዋ እየተመላለሰ ታቦት እያመጣ አጎቶቼ ናቸው ዛሬም ቤተክርስቲያኑን የሚሳለሙት የሚጠቀሙበትም ዛሬም አክስቶቼ ናቸው የሚጠቀሙበት። የራሳችን ንብረት ነው። ትዝ ይለኛል ልጅ ሆኜ ድንጋይ እንዴት ተሸክመው እንጨት እንዴት ተሸክመው ጋራውን ወጥተው ሲሰሩት እንደነበረ። this is our property, it's ours። መስጊድ ንብረታችን ነው። ሰሙ ዝም ብሎ እንደሚያወራው መስጊድኛ ጋር ከአረብ ገንዘብ ፈሶ ምናምን አልተሰራም፣ ውሸት ነው። ልጅ ሆኜ ትዝ ይለኛል እንዴት የኛ አካባቢ ህዝብ መስጊድን እንዴት እንደሰራው ቤተክርስቲያን እንዴት እንደሰራው ለቄሶችና ለሼኮች ከራሱ ከልጆቹ እየቀነሰ እንደ በደሞዝ መልኩ የዛ ጊዜ ገንዘብ ስለሌለ እንደሚያደርግ አውቀዋለሁ። ይህን የሚያወሩ ሰዎች አንደኛ ቺፕ የሆነ ነገር ስለሚፈልጉ ነው። ሌላው ነው ዩኒቨርሲቲ ከዚህ በፊት ታውቀዋለህ፣ ስራም ላይ ያዋልኩት ነው። ዩኒቨርሲቲ ሴኩላሪዝም ስማር ነበር። የመንግስትንና የሃይማኖት ግንኙነት እንዴት ማኔጅ ማድረግ አለብን የሚል ብዙ ክርክር ውስጥ የገባንበት እንደ ኢትዮጵያ ህብረ ብሔራዊ የሆነች ህብረ ሃይማኖት የሆነ ሀገር ውስጥ ሴኩላሪዝም ማለትም መንግስት ከሁሉም ሃይማኖቶች ውስጥ በእኩል ርቀት ላይ መንግስትና ሃይማኖት ተከባብረው ሳይገፋፉ አንዱን ሳያፍን አንዱ መሄድ አለበት። የህብረ ብሔራዊ ሀገር ህገ መንግስት መምጣት ያለበት ከህዝቦች ውይይትና ድርድር ኮንትራት እንጂ ከፈጣሪ ቃል መሆን የለበትም። ደጋግሜ የጻፍኩበት የተናገርኩበት ጉዳይ ነው። ይሄን ማድረገው ግን ለፖለቲካ አይደለም። ለፖለቲካውን ሃይማኖቱ መምጣት ያበላሸዋል ብዬ ስለማሰብ ብቻ ሳይሆን ቲዮሬቲካሊም ፕራክቲካሊም በብዙ ሀገር ሄጄ ስላየሁት የበለጸጉ ሀገሮች፣ ያደጉ ሀገሮች፣ ያለፉላቸው ሀገሮች ቴዎክራቲክ የሆኑ በሃይማኖታዊ መንግስት የሚተዳደሩት አይደሉም። ሲቪክ በሆነ ሴኩላር በሆነ መንግስት የሚተዳደሩ ሀገሮች አልፎላቸዋል። ራዲካል የሆነ ሲቪክ ደግሞ የፈረንሳይ የምታየው ወይ ደግሞ ድሮ ተርክ ላይ ያየው አይነት ነገር ደግሞ ምን ያህል ጉዳት እንዳለው በስፋት ከዚህ በፊት የተወያየሁበት ነገር ስለሆነ ይሄን የሚያመጡ ሰዎች እኔ እንደ ተጫዋች ብትወስደኝ በጨዋታ ስላልቻሉኝ በጠረባ ሊጥሉኝ ስለሚፈልጉ በጠረባ ጥለውኝ በፎርፌ ማሸነፍ ስለሚፈልጉ ነው። የክረም መከራከሪያቸው ሁሌ ይላል ፖለቲካ ላይ ለምን እንዲጫና አለው፣ ለምን ነው ከፖለቲከኞች ጋር ከአመራር ጋር የሚታየው አሉ። አሁን ደግሞ ወደ ምርጫ ሲገባ ለምን ነው ወደ ምርጫ የሚገባው አሉ። በፊት የአሜሪካ ፓስፖርት ይዞ
እንዴት የኢትዮጵያ ፖለቲካ ውስጥ ይሳተፋሉ አሉ። በቃ ፓስፖርቱን ተዋታለሁ ስል ጊዜ ለምን ነው ፓስፖርቱን ተው አሜሪካ ጋር ኡበሉና ፓስፖርቱን እንዳይቀበሉት አድርጉ አሉ። ሎክ ፓስፖርትን የምትመልሰው በታክስ ጉዳይ ስለምትፈለግ ነው የሚል አርጉመንትም ነበር። ምናልባት ክላሪፋይ አድርገው በአይአርኤስ በታክስ ጉዳይ ይፈልጋል የታክስ ችግር አለበት $53,000 በ2017 ደሞዝ ተቀብለሃል የሚል ዳክመንት ወጥቷል። ምናልባት $53,000 ከሆነ ባለው በአሜሪካ ስታንዳርድ ኢትዮጵያ ላለው ሰው ብዙ ሊመስል ይችላል። በአሜሪካ ስታንዳርድ ግን ማንም ሰው የሚያገኘው ገንዘብ እና አይአርኤስ አንተን ይፈልጋል። ሚስጥር ያወጡ ይመስላችኋል እኮ በኦኤምኤን አይአርኤስ ላይ ሄደ ስታረገው እያንዳንዱ ሰራተኛ ስንት እንደሚከፈለው ይቀመጣል። በነገራችን ላይ እዚህ ሬጉላር የሆነ ስራ ስትሰራ ታክስ እኮ አንተ አይደለም የምከፍለው ኢምፕሎየርህ ነው በደብሊው2 እየቆረጠ የሚሰጠው። የማያውቀውን ህዝብ ለመሸወድ የሚያደርጉት ነገር እንጂ በጣም ኦብቪየስ ኤሌመንተሪ የሆነ ነገር ሲወጣ ታየዋለና ኢንካምን ሲመጣ 53,000 ሆነ 500,000 አንተ ጋር የሚደርሰው ኔት ኦልሬዲ አንተ ገንዘቡ አንተ ጋር ሳትደርስ በቀጥታ ጋሽ ሳም ጋር ትሄዳለች ማለት ነው። አንከል ሳም ጋር ትሄዳለች። ስለዚህ ምንም አይነት የታክስ ችግር የለብኝም በዚህ ሀገር በየትኛውም ሀገር እንደዛ አይነት ነገር ማቅረብ እኮ ነው። እንደውም እሱ ሚዲያ ለምን ብቻ ላይ ሚዲያ ላይ ብቻ አይደለም ለአሜሪካን መንግስት እኮ ማቅረብ ነው እና እሱ እኮ በጣም የዜግነት ኃላፊነትና ግዴታም አላቸው። ሳዲቅ ውሸታቸውን እኮ ነው ሲቀደዱ ነው ደርላይን ይኸውልህ ሎክ አንድ ነገር አስረግጬ ለማንም ህዝብ ልንገር እኔም ሆንኩ ኦኤምኤን በህግ እኛን ማግኘት አይቻልም። አሜሪካ ውስጥም ኢትዮጵያ ውስጥም በህግ ጥሰት አበደን አይችሉንም አያገኙንም። $210,000 ታግዶባቸዋል ይባላል። ውሸት ነው ቀደዳ ነው እባክህ ውሸታቸውን ነው። እኛ የመጀመሪያችን አይደለም በየአመቱ ጊቪንግ ቱስዴይ የሚባል አለ እዛ ላይ እናነዛለን በየጊዜው አንድ አምስተኛ አመታችን አራተኛ አመታችን ሁሌ እናነሳዋለን። ሲስተሙንም አያውቁትም። ትንሽ ይኳት ነው ለተዋቸው። እንደዛ አይነት ነገር የለም። የኛ we have clear excellent standing እዚህ ሀገር ፕሮፌሽናል የሆነ አካውንታንት ካምፓኒ ቀጥረን 5 አመት ከኛ ጋር የሚሰራ ይሄን ስናደርግ እኮ ሪሜምበር እኛ እኮ ስንዘጋጅ የነበረው ለዝም ብሎ ተሳዳቢ አይደለም። ህወሓትን ለሚያክል ትልቅ ሶፊስቲኬትድ የሆነ ሲስተም የነበረው እዚህ አሜሪካ ውስጥ ዴል ፓይፐርን ቀጥሮ በወር ሚሊዮን እየከፈለ ሊያፍነን ሲሞክር ከነበረ ድርጅት ጋር እኮ ነበረ ተቋም ጋር ነበረ ስንታገል የነበረው። ስለዚህ እኛን የነበረው መንግስት አሁንማ የናል ቻሌንጅ የለም። አሁን እኮ ብዙ የሚያስፈራ ነገር የለም። ግን የዛ ጊዜ ግን በጣም ትልቅ ገንዘብ እያወጡ ስንት ጊዜ ጃም እንደሚያደርጉን ታውቃለህ። የህግ ቀደዳ በሁለት ነገር ላይ እንዳይመሰረትብን ነበር የምንፈራው። አንደኛ ፋይናንሳችን ላይ፣ ሁለተኛ የኛ ሪፖርቲንግ ላይ የግጥሰት። ምክንያቱም አሜሪካ ብቻ አይደለም እኛ ኮንሰርናችን። አሜሪካ የምንሰራበት ሀገር ነው የተስታብሊሽ የሆነበት። ሳተላይት አንዴ ታውቀዋለህ፣ አንዴ ከእስራኤል ነበር የምንከራየው፣ አንዴ ከፈረንሳይ፣ አንዴ ከእንግሊዝ፣ አንዴ ከኩዌት። ስለዚህ የኛ ሚዲያ ሪፖርቲንግ የነዚህ ነገሮች ህግጋትንም ማክበር ነበረበት። ስለዚህ ዲቨሎፕ ያደረግ ነው ባለፉት 5 አመታት ዲቨሎፕ ያደረግ ነው። የቀድሞ ስልጣን ላይ የነበሩ ሰዎች ሞክረው ያቃታቸው ኤር ታይት የሆነ የፋይናንሻል ማኔጅመንት እና የኮንቴንት ማኔጅመንት ስራ ነው የምንሰራው። ኢትዮጵያ ከገባንም ይሄን ነው ይዘን የገባነው ሲስተማችን። ከዚህ አንፃር እሱን አይልፉ ዝም ብሎ ነው። በህግ እኔንም በደንብ ነው የምናውቀው። ስናቅ ራሳችን ብቻ አይደለም በጣም ሶሊድ የሆኑ ሎየሮችንም አሉ ይሄንን የሚያማክሩ። ከዚህ አንፃር እሱ ብዙም የሚያሳስብን አይደለም የስም ማጥፋት እንጂ። በነገራችን ላይ እውነት ቢሆን ኖሮ እዚህ መጥተው ሚዲያ ላይ ይናገሩትም ወዲያው ነበር የሚያዘጉን እና ውሸታቸውን አብዛኛውን እየተጠቀሙበት ያሉት እና በአጠቃላይ ሉክ የኔ መልስ ለኔ አይነት ሰዎች አትችሉትም። ጠረባም ከሞከላችሁ ዘለን ነው የምናልፈው። ፎርፌም አንፈቅድም። ከእንግዲህ ወደ ኋላ እንመለስም። አሁን አንዳንዱ የሰሞኑ መታየው መፈክር ጃዋር የኦሮሞን ህዝብ አይወክልም ነው አይደለም? እኔ ወክላለሁ አላልኩም፣ ለኦሮሞ ህዝብ ታገላለሁ እንጂ ያልኩት። አሁን ግን ውክልናውን ለመውሰድ እየሄድኩ ነው። አሁን እስከ ግንቦት ድረስ ጃዋር አይወክልም ብሎ መጮህ ይቻላል። ግንቦት ላይ ግን
የኦሮሞ ህዝብ የኦሮሚያ ህዝብ ድምጽ ይሰጣል። የኢትዮጵያ ህዝብ ድምጽ ይሰጣል። ፕራክቲካል ነው ወይ? ግንቦት ላይ ምርጫ ይከናወናል። ግንቦት ተካሄደ፣ ማዚያ ተካሄደ፣ ታህሳስ ተካሄደ፣ እንወዳደራለን። እኛ እንወዳደርና ቁም ነገሩ ምንድነው? ያንቺን የህዝብ ውክልና እንወስዳለን ማለት ነው። አፋቸውን ሸበብና እንዳትል የሚያዋጣ አሁን ህብረ ብሔራዊ ፌዴራሊዝም ለኢትዮጵያ አይጠቅምም፣ ኢትዮጵያን ይከፋፍላል፣ ኢትዮጵያ ህዝብ አይፈልገውም ይላሉ አይደል? ዩኒተሪ የሆነ ኢትዮጵያን የምንፈልገው ይላሉ እነሱ። እሱን ይዘው ይቅረቡ ምርጫ ላይ። እኛ ራስን በራስ ማስተዳደርን ኢትዮጵያን አብሮ ማስተዳደርን እንደ አጀንዳ ይዘን እንቀርባለን። ሁለት ብቻ ነው ምርጫ የሚሆነው። ከተሸነፍን በጸጋ ተቀብለን ራሳችንን ለማረም እንሄዳለን። ከተሸነፉ በጸጋ ለመቀበል መዘጋጀት መቻል አለባቸው ማለት ነው። Now we are in a very serious politics. ጠረባ፣ ጨረባ፣ አፈና፣ ግድያ ወደ ኋላ አይመልሰንም። ያ የሰነፎች ጨዋታ ነው። ከውድድር ሜዳ አንተን ለማስወጣት በፎርፌ ለማሸነፍ የሚደረግ ጨዋታ ነው የሚፈክሩት። እሱን ይታውትና ይደራጁ፣ ይዘጋጁ፣ አቋማቸውን አቁመው ወደ ጨዋታው ይግቡ። ከዛ በኋላ ከተሸነፍን መርቀን እንሰጣቸዋለን። ከተሸነፉ መርቀው ሊሰጡ መዘጋጀት አለባቸው። the only game in Ethiopia ከእንግዲህ በኋላ only game is the game at the ballot box። እንግዲህ ረዳቶች ሰዓታችን እያለቀ መሆኑን እየነገሩን ነው። የተለያዩ ያስኳቸው ጥያቄዎች ነበሩ። ፌዴራሊዝምንም አስመልክቶ ያስኩትን ጥያቄ ያው ትንሽ ነካ አድርገው አልፈዋል። ግን ለማጠቃለል እንግዲህ በአጠቃላይ አሁን በምታደርጋቸው ስብሰባዎችና በምታደርጋቸው ከህዝብ ጋር የመገናኘት ሂደት ውስጥ ከፍተኛ ተቃውሞች አሉ። ተቃውሞች ይቀርባሉ፣ ተቃውሞች ይታያሉ ማለት ነውና እነዚህ ተቃውሞዎች ግን በአንተ ላይ ለምን ተቃውሞ ተደረገ አይባልም። አንድ አክቲቪስት ነህ ወይም ደግሞ በሚዲያ ላይ ያለህ ግለሰብ ነህ። በተለያዩ ጉዳዮች ላይ ጫና ትፈጥራለህ። ለምን ተቃውሞ ይደረግብሃል አይባልም። ዲሞክራሲያዊ መብታቸው ነው ያ። ከመሆኑም ጋር ግን አሁን ያሉት ተቃውሞዎች አካሄዳቸውን እየቀየሩ የኦሮሞ ህዝብ መጠራት በማይፈልግበት ስም መጥራት፣ ያንተን ሃይማኖት በመጠቀም ሃይማኖትን መሳደብ ወይም አሸባሪ፣ አክራሪ የሚሉ ነገሮች ነበሩ ማለት ነው። እነዚህ በተለይ የዛሬ 7 8 10 ዓመታት አካባቢ ምናልባት ትንሽ ስሜት ሊሰጡ ይችሉ ነበረ እና ሰውን በሃይማኖቱ ብቻ በሚከተለው ሃይማኖት ብቻ ተነስቶ አክራሪ፣ አሸባሪ ማለት አለ። ምናልባት ፎር ዛት ማተር ሀጅም አድርገሃል አዶ ነው ያ ኮንትሪቢዩት አድርጎ እንደሆነ አላቅም። እና እነዚህ ነገሮች በአጠቃላይ በተለይ ይሄ ቅዋሜውን በሚያደርገው አካል ላይ ሌላ ቅዋሜን፣ ሌላ ጥርጣሬን እንደውም ኢትዮጵያዊነትን እንደገና እንፈትሽ ወደሚል አካሄድ እየሄደ ነው ያለው። በአንተ ደጋፊዎች ዘንድ ደግሞ ቁጭትን እየፈጠረና የበለጠ ሰፖርትን ኦል ኦቨር ደ ወርልድ ጋልቫናይዝ እያደረገልህ ነው ያለው፣ ሰፖርትን እያመጣልህ ነው ያለው። ከመሆኑም ጋር ግን በእንደዚህ አይነት አካሄድ ስኬትን ማምጣት አይቻልም፣ ለውጥን ማምጣት አይቻልም። ስለዚህ ምን አይነት ምክር ትመክራለህ ወይም ምን አይነት መልእክት ማስተላለፍ ይቻላል? አንተን ጀውሃር መሐመድን ከሃይማኖትህ ለይቶ ማየት ወይም ደግሞ ከኦሮሞ ብሔረሰብ የመጣህ ስለሆንክ ኦሮሞነትህን ለይቶ ሐሳብህን ብቻ በመቃወም አንተን ማግለልም ይሁን አንተን ለህግ ማቅረብም ይሁን አንተን ማሳሰርም ይሁን አንተን መመርመርም ይሁን አንተን ማስመርመርም ቢሆን የሚቻል መሆኑን በማስረዳት ሃይማኖትህንና ብሔርህን ነጣጥለው ምናልባት በአንተ ላይ የሚደረገውን ተቃውሞ ማስቀጠል የሚችሉ መሆኑን ለማስተላለፍ የምትፈልገው መልእክት ካለ እዚህ ላይ ጠቅሳለሁ። ምክንያቱም ይሄ በጣም ወሳኝ ጉዳይ ነው። ሃይማኖትህ በሚነካበት ሰዓት ብዙ የሚቆረቆር ህዝብ አለ፣ ብዙ የሚሰማው ህዝብ አለ። ለሀገር አንድነት እየበጀ አይደለም። ብሔርህ በሚነካበት ሰዓት ለሀገር አንድነት የሚበጅ ጉዳይ አይደለም እና ይሄንን ማጠቃለያ እናደርገው። አመሰግናለሁ። ተቃውሞው ሚክስድ ፊሊንግ ነው ያለኝ። አንዱ ህዝባችን ዳያስፖራ አሁንም ስለ ሀገሩ በጣም የሚያስብ
የሚያሳስበው ፉሊ ኢንጌጅድ መሆኑ እንዳውም ባለፈው አመት አንዱ ስመጣ ዲያስፖራው ኮምፕሊትሊ ዲስኢንጌጅድ ሆኖ ነበር ሳቲስፋይድ ሆኖ ሀገራችን ለውጥ መጥቷል በቃ ብሎ ወደ ቤቱ ተመልሶ ስለነበር በጣም አሳስቦ ነበር አሁን ግን ደጋፊው አደራሾቹን እየሞላ ተቃዋሚውም ከአደራሾቹ ያለውን መንገድ እየሞላ መምጣቱ ኢንጌጅመንቱ ኢንጌጅድ ሲቲዝንሺፕ መኖሩ ደስ ነው የሚለኝ መብታቸው ነው ኢንፋክት እዚህ ብቻ ሳይሆን ሀገራችን ውስጥ በኮሎራዶ ማይሆን በባሌሮቤ ማየት ፈልጋለሁ በዋሽንግተን ዲሲ ማይሆን ነቀንት ላይ ማየት ፈልገዋለሁ ምክንያቱም ድጋፍና ተቃውሞ የሌለበት ፖለቲካ ችግር አለው ዲሞክራሲን አያስኬድም ዲሞክራሲ ሁሌም ተፎካካሪና ተጻራሪ ሀሳቦች ከሌሉበት እያደገ አይሄድም ስለዚህ መብታቸው ብቻ አይደለም ጥሩ ግዴታቸውንም እየተወጡ ብዬ ነው የማስበው ትንሽ ቅር የሚሉኝ አንደኛው በጣም በሚቀዘቅዝ ጊዜ ስለመጣው እውነቴን ነው ማለት ከልቤ ነው ማለት በጣም ነው ያሳሰበኝ ውጪ በጣም መጥፎ ብርድ ውስጥ አሁን ካልጋሪና ኮሎራዶ ነበር በጣም ይቀዘቅዝ ነበርና ደህና ፕላን አድርገው ፕሮባብሊ ሞቅ ያለ ጊዜ ወጣ የተሻለ ነበር በተለይ ውጪ ላሉት ግለሰቦች አንተ ይዘው ያነሳው ነገር ደግሞ የጥላቻ ጸያፍ የሆኑ ነገሮች መነጋገሩ እሱ ትንሽ አደጋለሁ ጉዳትም አለው ለነሱ ፒውርሊ ከፖለቲካል ኦፕሬቲቭ አንፃር ብታየው ጥሩ ነው እውነቱን ለምን ዋሻለሁ ከፖለቲካል ኦፕሬሽን አንፃር ካየው ድጋፋችንን የጨመረ ነው ፈንድሬዚንጉን ሰክሰስፉል ያደረገ ነው ቤዙን አጂቴት ያደረገ ነው ያንቀሳቀሰ ነውና አንዳንዴ ጂጊ እንደወጡ ነው የምታያቸው ከሚያደርጉት ነገር ግን ከራስ ፖለቲካ ጥቅም አንፃር ብቻ ሳይሆን ከሀገር ደረጃ ስታየው የሚጠቀሟቸው ሁሉም አይደሉም ነገራችን ላይ አብዛኛው አይ ቲንክ በውሸት የሚሆን በእውነት የሚሰማው ዜና ተሰምቶት ነው ለሀገር ስለሚያስብ ለሀገር ሰላም ስለሚያስብ ነው የወጣው ውስጥ ግን አንዳንዶች በጣም አስቀያሚ የሆኑ ነገሮችን ይናገራሉ ይሄ ደግሞ ያቆራርጣቸዋል በተለይ በኦሮሞ ላይ በሃይማኖት የሚያደርጉት ነገር አላስፈላጊ ነው ጃዋርን ለመቃወም ወደ ብሄር ስድብ መግባቱ ጃዋርን አይጎዳም ኢንፋክት ለጃዋር ጥንካሬና ድጋፍ እየጨመረ ግን ከጎረቤትህ ጋር ከዘመድህ ጋር ከአብሮ አደግህ ጋር መቆራረጥን እያመጣ ነው የሚሄደው አሁን ትላንትና ልጆች ሲነግሩኝ ነበረ አብረው የሚሰሩ አብረው አደግ ሰዎች በለሁለት ወገን ሆነው እየተፋፈሩ የሚሄዱበት ሁኔታ ነው የምታየው ነገ እንዴት ነው የምንገናኘው የሚልበት እና በተቻለ መጠን አይ ቲንክ ሲቪል መሆን ዲሲፕሊን መሆን ለምሳሌ እሱ ወሳኝ ነው በሁለቱም ወገን ግን በአንድ ወገን እንደዛ ስድብ መሳደብ አያስፈልግም የሚሳደቡትን ሰዎች በተቻለ መጠን መገሰጽ መሸበብ ያስፈልጋል በሁለተኛ ወገን ደግሞ የተሰደበውም ደግሞ ተሰደብኩ ብሎ አጻፋዊ መልስ መስጠት መቻል የለበትም አሁን ሰሞኑን እንደ ትልቅ ነው ጫልቱን እንደ ስድብ ጫልቱ በጣም ቆንጆ ሰው ነው ግን እንደ ስድብ የቀረበበት ነገር ነው ያለው እሱ እንደ መሳሪያ አንስቼ ለመልሰልህ አንድ ሰው ጫልቱን እንደ ስድብ ሲያነሳ ጫልቶችን በሙሉ ብቻ ሳይሆን እና ያንቶችን ምን የሰደባቸው ስለዚህ ጠብህ ከሰፊው ህዝብ ጋር ይሆናል ያ ብቻ ሳይሆን ግን መልስ የሚሰጡት ደግሞ እነ ጫልቱ ደግሞ ጫልቱ እንደ ስድብ ስለቀረበ የጫልቱ አማርኛ ትርጉሙ በለጠች ወይ በለጡ ስለሚሆን በለጡን ደግሞ መስደብ አያስፈልግም ማለት ነው በለጡ ጫልቱ ብላ ስለተሳደበች አንተ በለጡን እንደ ስድብ ስሙን ብትጠቀመው ደግሞ ብዙ በለጡዎችንና ብዙ ከበለጡ ጋር ያሉ ሰዎችን ታስከፋለህ በተቻለ መጠን ዲሲፕሊን ያስፈልጋል እንግዲህ መጨመር እንፈልገው እነዚህ ነገሮች የሚያሰልፉትን ድርጅቶች አቃቸዋለሁ ሚስኢንፎርም እያደረጉ የሚያነሳሱትን we've been here together for long time ሀገር ቤትም አቃቸዋለሁ እኔ የምለው ዲያስፖራ ላይ እኛ እንዳንሰበሰብ የሚያደርጉት ሙከራ ስድቡ ወርጅብኙ ማስፈራራቱ ምኑ አንደኛ አይበግረንም እዚህ ሁለተኛ አጸፋውን ደግሞ አንመልስም ለነኛ ድርጅቶች ሰዎች የሚጋበዘው በኦሮሚያ ውስጥ ነጻ ሆናችሁ የመደራጀት የመንቀሳቀስ የመሰብሰብ የመሰለፍ መብታችሁ እንዲከበር አብሬያችሁ ታገላለሁ ዲሲ ላይ እናንተ አፈና ስለሞከራችሁ ሌላ ቦታ አይሞከርም የምንፈልገው የምናልመው ሀገር እኛ ተናግረን ሌላው አፉ የሚሸበብበት እኛ ተሰብስበን ሌላው የሚበተንበት አይደለም ለሁሉም መብቱ የሚከበርበት ነው መጨረሻ መልእክቴ
የዚህ ሁሉ መፍትሄ አሁን ይሄን ወከባ ከሚያደርጉና ለኛ ጂግ ከሚያወጡ ቢደራጁ ይሻላቸዋል። በኢትዮጵያ ስም የሚንቀሳቀስ ዛሬ ወደ 100 የሚሆን ድርጅት አለ። ተበታትነው እኛን አይችሉንም። ሶሊድ የሆነ ድርጅታዊ ስትራቴጂያዊ ብቃት ገንብተናል። እኛ በአንድ ቃል የሚንቀሳቀስ ቄሮ መገንባት ይችላል። የወጣት ሙቭመንት አለን። የፖለቲካ አመራራችን በጣም በተቀራራቢ መልኩ ነው የሚሰራው። እኛን ቻሌንጅ ማድረግ ከፈለጉ በስድብ በምናምን አይደለም። ያም ጊፍት እስቲ ያን የሚያስቡትን ሀሳብ የሚያራምድ አመራር ስርት ይሰብሰቡና የዛን አመራርና ድርጅታዊ ብቃት ካፓቢሊቲስ ፋይናንሻሊ ሎጂስቲካሊ አይዲያሊ በመደገፍ ተወዳዳሪ ሆነው ይምጡልን። ከኛ ሳይድ ያለውን ተወዳዳሪ እግሩን በመቁረጥ ቋንጃውን በመቁረጥ ለማሸነፍ ከመሞከር ምክንያቱም እኛ ማአት ተጫዋቾች ስላሉ አንዱ የምትቆርጠው አንዱ እየተካው ነው የሚቀጥለው ምንም ችግር የለውም። ከውስጣቸው ስትራይከርስና ስታርስ ማውጣት ላይ ቢሰሩ ሜዳውን ጫውታውንም ሞር ኢንጆያብል ሞር ኮምፒቲቲቭ ያደርገዋል የሚል መልእክት ያለኝ። አመሰግናለሁ ሳዲቅ። ጀዋር መሐመድ በጣም አመሰግናለሁ። እንደው ረዳቶች እንድናቆም እየጠየቁን ነው። አንድ የመጨረሻ ነገር እንግዲህ በደቂቃ ውስጥ መንቀሳቀስ የምንችለው ቄሮ አለ ብለሃልና እንደው በአንድ ደቂቃ ውስጥ ይሄን ብትመልስልኝ። በኦሮሚያ ውስጥ ብዙ የአማራ አርሶ አደሮች አሉ፣ ጉራጌዎች አሉ፣ ስልጤዎች አሉ፣ ነጋዴዎች አሉ፣ የሌላም ብሔር ብሔረሰቦች ተወላጆች አሉ ማለት ነው እና ዋስትናችንን እያጣን ነው። ሰከንድ ጄኔሬሽን ሰርድ ጄኔሬሽን እዛ እየሆኑ ነው። ከኦሮሚያ ውስጥ የሚያውቁት ቦታ የላቸውም እና ምን አይነት ዋስትና አላቸው? ይሄንን ነው። በተረፈ እንግዲህ ተመሳሳይ በሆነ መልኩ ከሌሎችም ይህንን ሀሳብም የሚጻረር ካለ ተመሳሳይ በሆነ መልኩ ሀሳብንም ለማንሸራሸር ማንኛውም የዚህ ሀሳብ ይህንን ሀሳብ የሚጻረር አካልን በማምጣት ፊት ለፊት የምናነጋግር መሆናችንን በዚሁ እናሳውቃለን። እኔ ጨርሻለሁኝ። ግን ስለ ዋስትናው ጉዳይ ካንተ መስማት የሚፈልጉ ብዙ ወገኖቻችን አሉና ያችን በአንድ ደቂቃ ውስጥ መልስልኝና በዛው እንቋጨው። ኢትዮጵያ ውስጥ ዛሬ ማንም ዋስትና የለውም፣ እኛም ዋስትና የለንም። ዋስትናችን ፈጣሪያችንና ህዝባችን ብቻ ነው፣ ለኛም ለሌላውም። ስለዚህ በኦሮሚያ ውስጥ ላለው ማህበረሰብ ትልቁ ዋስትና የኦሮሞ ህዝብ ነው መሆን ያለበት። የመንግስት መዳከም ብዙ ነገሮች የተምታቱበት ስላለ ግን አንድ ነገር አስረግጬ ከዚህ በፊት ያልኩትን ነገር መናገር መቻል አለብን። ኦሮሚያ ውስጥ ያለው ማንኛውም ሰው ቻይናና ህንድን ጨምሮ ከኦሮሞ እኩል መብት አለው። የኦሮሞ ህዝብ የታገለው ድሮም የታገለው ብሔሮች ለምን ውስጥ የመጡ ለማለት ሳይሆን ጨቋኝ በዝባዥ ስርዓት ለምን ኖረ ነው በስራ ላይ ነው። ዛሬም ቢሆን ብሔሮች በእኛ ጋር መኖር ኦሮሚያ እኮ እውነተኛዋ ኢትዮጵያ ኦሮሚያ ነች። ኦሮሚያ ውስጥ የሌለ ብሔር የለም። እንደው ለመሆኑ ጉራጌ የሌለበት ከተማ ኦሮሚያ ውስጥ አለ ወይ? አማራ የሌለበት ገበሬ ማህበር አለ ወይ ኦሮሚያ ውስጥ? አይ ዶንት ቲንክ ሶ። ይህ ህዝብ ደግሞ ልክ እንደ ኦሮሞ ምስኪን ነው። ጉራጌው ከሆነ ትንሽዬ ኪዮስክ ከፍቶ ከዛ ትንሽ ካለች የሆነች ሆቴል ከፍቶ ነው ያለው። የአማራው ገበሬም ቢሆን ልክ እንደ ኦሮሞ ሞፈርና ቀንበር ተሸክሞ እየጣረ ከእጅ ወደ አፍ ነው የሚኖረው። ይህ ህዝብ መኖሩን ይቀጥላል። የኦሮሞ ህዝብ እስከኖረ ድረስ ውስጣችን ያለው ብሔር መኖር አለበት። የኦሮሞ ህዝብ ኃላፊነት አለበት ለመንከባከብ። ለምክንያቱም ዛሬ የኦሮሞ የፖለቲካ ኃይሎች ለመቃወምና ለማሸነፍ ሲባል ከሌላ ብሔር ጋር ለማጋጨት በጣም እየተሞከረ ነው። ኦሮሞ ሆኖ በኦሮሚያ ውስጥ ያለ ማንኛውንም ብሔር የሚያጠቃ ሰው ወይ ያበደ ነው ወይ የሰይጣናዊ ተልእኮ ያለበት ሰው ነው። አይደለም ዛሬ ከዚህ በፊት እንዳልነው እነ አባይ ፀሐዬ እነ ሳሞራ ጦር አዘው ህዝብ ልጆቻችንን ሲያስጨርሱ የነበረ መልእክት አንድም የትግራይ ሲቪሊያን ኦሮሚያ ውስጥ መነካት የለበትም የሚለው ነውና አሁንም ቢሆን አንድ ወደ ምርጫ የምንገባበት ይህንን ህዝባችንን በማስተማር ህዝባዊ መንግስት እንዲመሰረት። በነገራችን ላይ ምርጫ ላይ ውስጥ ኦሮሚያ ውስጥ ያለ ማንኛውም ሰው መሳተፍ መምረጥ ይችላል፣ መሳተፍ መቻል አለበት። በሂደት ደግሞ መንግስት ተቋቁሞ ህዝባዊ መንግስት ከተቋቋመ በኋላ ጸጥታና ደህንነት እየተመለሰ ሲመጣ የኦሮሞም አብሮ የሚኖሩም ብሔሮች መብት እየተጠበቀ ዋስትና እያገኘ የሚመጣበት አለ። ያ እስኪሆን ግን ህዝባችን አንደኛ ኦሮሞው የሌላውንም ኃላፊነት አለበት። ሌሎች ብሔረሰቦችም በአንዳንድ ሚዲያዎች በአንዳንድ ፖለቲከኞች የሚነሳን ፕሮፓጋንዳ በመጠቀም ስጋትና ፍርሃትና ግጭት ውስጥ መግባት የለባቸውም። እንደ ድሮውም ከጎረቤታቸው ጋር ተባብረው ተማምነው ተወያይተው መኖሩን መቀጠል አለበት። እንሰራለን።
ችግሮች ይፈጠራሉ። ግን ችግሮች እየፈታን ወደፊት እንቀጥላለን። ቅድም እንዳልኩ የተስፋ ጭላንጭል አለኝ። በሚቀጥሉት ወራች ውስጥ ደግሞ በመናደርገው ክርክርና ውይይት ውስጥ በስፋት የነኚህ የብሔር ጉዳዮች የተለያዩ ጉዳዮች እንዴት ነው የሚፈቱት የሚሉት ካለን እውቀትና ኤክስፒሪየንስ አንጻር ለህዝባችን እያስረዳን እንሄዳለን። ጀዋር መሐመድ በጣም አመሰግናለሁ። ውድና የተከበራችሁ አድማጮቻችንና ተከታታዮቻችን እንደዚሁም ተመልካቾቻችን ብዙ ጥያቄዎች ነበሩን። እነዛን ጥያቄዎች በሙሉ ማቅረብ አልቻልንም። ጀዋር መሐመድ ሌላ ፕሮግራም ስላለው ወደዛ ፕሮግራም መሄድ አለበት። ሌላ ህዝባዊ ስብሰባም አለው ዛሬ እና እንግዲህ ለዛሬ በዚሁ እናበቃለን። ግን በማንኛውም ሰዓትና ጊዜ ሀገሪቷን ለመታደግ እንግዲህ በሁሉም አቅጣጫ ያሉትን መካረሮች ረገብ በማድረግ ውይይትን ጎላ አድርጎ በመያዝ መወያየትን እናስቀድማለን። በጠረጴዛ ዙሪያ እንወያያለን። በጠረጴዛ ዙሪያ ተወያይተን ላለመስማማት እንስማማለን። ለዚች ሀገር መላ ወይም መፍትሄ እናመጣለን ብለን ተስፋ እናደርጋለን። እስካሁን ከኛ ጋር ስለነበራችሁ ቆይታ በጣም አመሰግናለሁ። መልካም ቀን፣ መልካም ምሽት። ልብ ያለው ልብ ይበል እያልኩኝ